እኔም ከወደድኩ አንተም ከወደድከኝ እኔም ላንታለሁ። ሚስዬ ሚስ ኦጂዬ እንዴት ነሽ የኔ ፍቅር? ደህና ነሽልኝ? አንተም ከወደ ኢድ ሙባረክ ኢድ ሙባረክ አልሽኝ። ኦኬ እንዴት ነሽ? ምን ላይ ነሽ የኔ ፍቅር? ደህና ነሽልኝ? ለቤት አትስረይ ሀዚካያ በእውነት ስጋ ቦይለ እንትን ልቀይር ነው። ብሩሩን አልወደድኩትም። ወርቃማውን ላደርገው ብዬ ወርቃማ ነገር ይሻለኛል። በረቅረቅ የሚያደርግ እንደዚህ እዚህ ጋራ የሚሄድልኝ ሳላስበው ነው። እንታ አይሽሙ የለየሩ ይخዳ ገላ 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 እርቦኝ አንተን ካላየሁ አልበላም። ሀገሩን አላውቀውን በር መጣሁ ፍለጋ ሸጋው ሽሸኝ አልሸሽም ሽሸኝ አልሸሽም እንዲያስንባባል አልብን ጭምጭም ያንተ ሀገር ወዲያ ተወንዙ ባሻገር የኔ ሀገር ከወዲህ ወንዙ ሳልሻገር ታዲያ ምን አለበት ያም ሀገር ይህም ሀገር እንደ ታቦት ሩቅ የሚያስፈራ ሙሳየው ውዬ ሲነጋ ባየው ብቻ አልሸቅድለትም ብቻ እግሩን ልሳመው አይሄድብኝ የትም ስንት ያለ የበቆሎ ዛላ ሰውነቱ እሸት ነው ተጠብሶ የሚበላ እሽት እሽት ነው ሳወጣ ከጎኜ ቃም ቃም አረኩት እኔስ ምን ሞኝ ገላ 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 ገላ። አንድ ሰው በጣም የወደድኩት ሰው አለ። ቲክታክ አስጀምሬዋለሁ ወይ ዛሬ በሚገርም ሁኔታ ደስ እያለኝ ማለት ነው። እና ግባ እስቲ ቲክታክ ላይ አልኩት። አይ ተብተብ አድርጉልኝ እስቲ ልናወራ ነው እኮ ዛሬ። ገስት ልካል በል አንድ ሰው ልኳል ገስት። ኦኬ ና እስቲ ግባ ናግባ እስቲ ወይ የኔ ፍቅር እንዴት ነሽ? ሰብሐል ኬር ሀቢብቲ። አንድ ሰው ሱዳን ሱዳን አንድ ሰው ላስተዋወቅሽ እስቲ። አንድ የወደድኩት ሰው አለ። ግድ ያደረኩት እንዴት እንደወደድኩት ልመልሻችሁ። ላስተዋወቅሽ እስቲ። ቆይ ና እስቲ ሱዳንዬ በእናትህ ግርማው እንደ ታቦት ከሩቅ የሚያስፈራ ምነው ሳየው ውዬ ሲነጋ ባየው ብቻነትም ብቻ እግሩን ልሳመው አይሄድብኝ የትም የተባለለት ሰው ይልሻል። ከበቆሎ ዛላ ሰውነቱ እሸት ነው ተጠብሶ የሚበላ እሽት እሽት ነው ሳይወጣ ቃም ቃም አረኩት እኔስ ምን ሞኝ ገላ 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 እርቦኝ እሱን ካላየሁ አልበላም ሀገሩን አላ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ኢድ ሙባረክ ለመላው ምእመናን ለእስልምና እምነት ተከታዮች ሁላችሁ እንኳን አደረሳችሁ። ኢድ ሙባረክ ብያችኋለሁ። 3 ቀን ስለሚከበር ችግር የለውም። ኢዱ 3 ወየኔ ፍቅር ጥሪው ሰውዬውና እንዴ የወር ያለ አሰኘሽን እኮ ቆይ ይመጣል። ያምራል ለማንገት አዲስ ነው። ቲክታክ አውርድ አልኩት። ምንድን ነው የሚያክል አውርድ ብዬ አስወረድኩት ቲክታክን። እሺ
አቶ ሚኪ ታፕታፕ ታደርግ እባክህ። አቶ ሚኪ ሚኪ ያንተ ሀገር ወዲያ ያንተ ሀገር ወዲያ ከወንዙ ባሻገር የኔ ሀገር ኮዲ ወንዙ ሳልሻገር ሄሎ። እሺ እሺ አረ እሺ 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 እንዴት ናችሁ እናንተ? ታብታብ ብታደርጉልኝ እኔ ለእኔ እንደ ውለታ ቆጥረዋለሁ። ይሰማል? እንደ የሆነ ድምፅ የሆነ ድምፅ አለ። ሰላም ሰላም ነው። እንዴት ነህ? ሰላም ነህ? ጤና ይስጥልኝ። ደህና ነህ ወይ? በጣም ደህና ነኝ። አንተ እንዴት ነህ? ሁሉ ሰላም ነው። ተከበሩ። ማን ልበል? ማን ልበል? ጤና ይስጥልኝ። እንዴት ነህ? አለው እንዴ አቶ ካሳሁን እኮ እንደዚህ ናቸው። ብጥት ይሉና ይሄዳሉ ወዲያውኑ። አይ ነው እኔ ደግሞ ላያቸው ሰፈር ላወራቸው ቤትዬ የኔ ፍቅር ስቴሪዮድ በሬውን አረድሽ? ለአርሰናሎቹ አረድሽላቸው በሬውን ወይስ ገና ነሽ? አሁን ነው የገባሁት እኮ አሁን ገባሁ። ስገባ ደግሞ ክችት ያለሽ እንዴት ነሽ የኔ ጨረቃ? ኧረ ናፈቅሽኝ። ብቻሽን እንደ ድሮሽ ላይ ገብተሽ እባክሽ ጊዜ ስጪ። ልዕልት ሲኞሪታ ንግስት። በቀደም እኮ አንዳንድ አካላት ንግስናሽን ዝቅ እያረጉት ነው። እኛ እናሽቃብጣለን። እኛ ልዕልናሽ እንደጠበቅን እንኖርበት። ስለፈጠረሽ ልዕልቷ። እኔ የምለው ቤትዬ በሬውን አረድሽላቸው ለአርሰናል ደጋፊዎች? አርዳለች። ቪዲዮ የት አለ? ወይ ፖስተዋለሁ፣ ግን አንዳንድ መንደሬና መደዴ ህዝቦች እኮ አላስፖስታሉ እየተሳደቡ። እንዴት? በምን ምክንያት? ለምን ሲባል? ከባድ ነው። አሁን ሲኞሪታን ያንቺን ለምን እንደማደንቅሽ ታውቂያለሽ። በሰው ደስታ ነው ኢንጆይ የምታደርጊው አይደል? ያ እኔም በሰው ደስታ ኢንጆይ አደርጋለሁ። መሆን አለበት። እኔ የዓለም ሰው ሁሉ ደስታ ይገባል። ምን አይነት ሴት ነኝ? ዘመናዊ ሴት ነኝ። አንቺ የሰለጠንሽ ዘመናዊ ነኝ። የሰው ልጅ ሁሉ ይገባዋል። እውነት ነው። ምድር ላይ ያለ ነገር ሁሉ ይገባዋል። ፈጣሪም ከኃጢአት በስተቀር ሁሉን ኢንጆይ አድርጉ ብሎ ነው የለቀቀን አይደል? ያስማማኛል። እኔም መቤት ያስማማኛል። እንኳን የሰው ልጅ እንኳን እሺ ባበለ ቆይ አንዴ ቡቺ የኔ ፍቅር አይላ ቡቺ የኔ ወድ እንዴት እንደምወድ ታውቃለህ አይደል? አንተ ሾቃቃ እንዴት እንደሚስመኝ ይኸውልሽ። እሱ ራሱ ሪላክስ ያደርጋል። አሁን ጮክ ብል ተይ ነው የሚለው። ኤኒዌይስ አሁን ይሄ ሰው ልጅ የምንባለው ፍጥረት እንኳን ሰው አዳምና ሔዋን እንኳን ያን ሁሉ ገነት ሆነው ኃጢአት ሰርተዋል አይደል? ሰርተዋል። እና ደግሞ ከዛ ደግሞ ፈጣሪ በቃ ይሄ አይገባቸውም ብሎ ደግሞ እንደገና ጥሩ ነገር አግኝተዋል። አሁን ይሄ ሰው ልጅ የተባለው ፍጥረት ወደ ምድር ከተለቀቀ በኋላ ይገባሻል ውዴ። እና ሰው አሁን ደስ ካለው አንድ ሰው ተነስቶ ብሩን መቅደድ መብቱ ነው አይደል? ይችላል ኢንጆይ ካረገበት። ደስ ካለው ይችላል። በቃ አንዱ ደግሞ ደስ ካለው የተራበውን ማብላት ኢንጆይ የሚያደርገው ከሆነ ይችላል። መጥቶ ምንድነው ምድር ላይ ሰው መግደል፣
አንቺ ስትደሰች ሳይ እኔ ማልቀስ ከሆነ ችግር አለ። ኦልሬዲ ቅናት ነው። ያ ገባሽ? ኃጢአቱ ምንድነው? ሰውን መንካት ኃጢአት ነው። እንድቻውን እዚህ ጋር የፈለኩትን ልበል፣ ግን በቃ ሴት ሲያምርባት ባይ ወንዶችን የሚቃወሟል። ወንዶች አሁን እኔ ሲዘንጡ ሲያምሩ ቆንጅዬ ሲሆኑ ራሱ እንጆይ ነው የማረገው፣ ደስ ይለኛል። በዛው ልክ ደግሞ ሲያዝኑ፣ ሲሰቃዩ፣ ሲቀጠቀጡ ደግሞ ያሳዝኑኛል። ከዚህ ሁሉ መሀል ደግሞ እንጆይ ሲያደርጉ ደስ ይልሻል። አይ ኖ አሁን ደግሞ ስመጣ ይዤልሽ እመጣለሁ። የእኔ ወድ ውይ እስቲ አንድ ነገር አምጪልኝ። እኔ ፍቅር ስወድሽ ምን አንድ ነገር ዓለም ላይ ያለ ነገር ሁሉ ነው ላንቺ የማመጣው። ዶሮ ወጥ የምሰራበት አንድ ተልቅ ያለ ሸክላ ይዘሽልኝ ነይ። አስቀል ልጅ አይሰበርም ውዴ፣ አይሰበርም። ሻንጣሽ ውስጥ በጨርቅ ጥቅልል አድርግ። ሻንጣ ውስጥ ኖ እኔ ለብቻ ከፍያ እመጣልሻለሁ። ለብቻ $100 ከፍለሽ ይቻላል። እንደፈለግሽ አድርገሽ አምጪልኝ። ዶሮ ሙሉ ዶሮ የሚይዝ ሸክላ ድስት የለም እንደዛ እሱን ነው ፈልገው አመጣልሻለሁ። ህልሜ በሸክላ ድስት ዶሮ መስራት ነው። በቃ ያለኝ ህልም እሱ ነው። ይኸው አሁን ይሄ እኮ ማህበረሰብ እንዲህ ሙያ ራሱ ያለሽ አይመስላቸውም። በነገራችን አካባቢ ነው የሚመስላቸው። ኧረ ወይኔ ጉዴ። ስለዚህ ኢንጆይ አድርጉ፣ ተደሰቱ። ላይፍ ኢዝ ሾርት፣ አጭር። በሰው ደስታ ደግሞ ተደሰቱ። ስማ ሰምታችኋል ሁላችሁ። ስለዚህ ወጣቶቹ ኢንጆይ እያደረጉ ነው፣ እየተደሰቱ ነው። ይመቻቸው። እርዳታ መሄድ የሚፈልግ መሄድ ይችላል፣ ግን መድገም ስቲል አልፈልግም። ማማዬ የኔ ቆንጆ እንዴት ነሽ? በጣም ደህና ነኝ። እንዴት ነህ? አለሁ ማማዬ። በእናትሽ እንስሽን ብጠባልሽ ደስ ነው እየበደው እንስሽን ብጠባልሽ ደስ ነው የሚለኝ። ብድት ባረግሽ ብድት ስትችል እኮ ነው የኔ አባት። አትችልማ፣ ከባድ ነው እሱ፣ ይከብዳል የኔ አባት። ሌላ ቦታ ሄድ። አረ ወይኔ በላቸው። ዛሬ በላቸው የሚለው ነገር በጣም ትዝ እያለኝ ነው። እና በላቸው how's it going? አንተ ደግሞ ማንኛ አልክ? ሰውነኛ እንዴ? ምንድን ነው? ወይ ተይው፣ እንግሊዘኛ እኮ ነው የሚያወራው እንዴ። ኧረ በእናትሽ እንዴ ተረጋጉ፣ እንዳታስወጪው። ተረጋጉ። What's up, man? How are you today? I'm doing good. Where you from? Well, I'm from Pakistan. Wow. You heard that shit? She's from Pakistan. Wow. አይ ሀበሻ ኢትዮጵያ ተቀምጦ ሊበላ ይላል። በጣም ከባድ ነው። ማብራት ላይ ትሆን እና በደንብ አድርጌ ልህ እባክህ። መኪና ውስጥ ነው ማብራቱን አብራዋ። ታዳባይ ማብራቱን አብራው እባክህ። አንተን የመሰለ ቆንጆ ያገኝሻለሁ። አረ አገኝሻለሁ። ጸዬ ቆይ ልረጋጋ ብዬ ነው። ጸበል ልጠመቅ፣ ልረጋጋ፣ መሬት ልርገጥ። አሁን ታያለው አልታይም? ማብራቱን አብራ። አሁን ይታያል እኮ ያለ ማብራቱን አብራ። It's okay. አይ it's okay. Yes sir. እንየው በደንብ ገን እንጂ ቤትዬ። You're good. Yeah, I know. All right, my nigga. This nigga knocked out. He's high as fuck anyways. እስቲ እናውራ። ተረጋጋ። አሁን እያየሁ ነው በደንብ። እንዴት ነህ? ማን ነው ስም እንዴ? ሶሎ እንዴ? ቲክቶክ ሊያዘጋ ነው እንዴ? ሹሃይዳ እንዘል ማጨስ አይቻልም እዚህ ቲክታክ ላይ። ይኸውልህ አየህ፣ ሊያስወር ሪሙቭ አለኝ። ውረድ እባክህ። ቴንክ ዩ። አየህ እራሳችሁ ካልተከበራችሁ ቲክታክ እንኳን ይንቃችኋል። አያችሁ አይደል? እኔ እህታችሁ ስለሆንኩኝ ልታገሳችሁ እችላለሁ። የማይታገሳችሁ ደግሞ ቲክታክ የሚባል ነገር አለ። አሁን እኔ እጣን ባጨስ አየው፣ እኔ እዚህ ጋር የፈለኩትን ባጨስ እዚህ ጋር እጣን ይኸው ምንም አይለኝም። አየህ አይደል? ምንም አይለኝም። ባፍ የሚወጣ እጣን ግን ይገላል። አየህ ሰው፣ አየህ አይደል? ስለዛ ነው ይገላል ብሎ ያስወጣ። ቴንክ ዩ። እንዳታጨስ ሁለተኛ እዚህ ቤት ስትመጣ። ሱዳንዬ መጣ። እንዴት አደርክ ሱዳንዬ? ሰላም ነህ? ቤትዬ ጻፍልኝ እስቲ አንድ ቁጥር። ሱዳን ጆይን አደረክ? አዎ። እንዴት ነህ? ሰላም ደህና ነህ? እንደምን ነህ? እንኳን ደህና መጣ ወደ ቲክታክ። እንኳን ደህና መጣ። ስላየሁ ደስ ብሎኛል።
መልካም ጓደኞቼን ተዋወቃቸው። እሺ ሱዳንዬን ተዋወቁልኝ። ቤትዬ አንድ ቁጥር ጻፍክ? አይ ሱዳን እንትን አይደል እንዴ ዴጃቡ? አይ ኧረ ደጃቡማ አይመጣም እኮ ደጃቡ እኮ አይመጣም። ሱዳንዬ ቤቲ ትባላለች። ከታች ደግሞ ያለችው ሚስት ትባላለች። ተዋወቃቸው። እሺ ተዋወቃቸው። ደስ ብሎኛል ስላወቅኩ። እስኪ ኮመንት አንብቢልኝ። ቤቲን የሚል እያየሁኝ ነው። ሲኞሪታዬ ቤቲን በእናትሽ መርቂያት። እኔ እኮ ይወዱኛል። ከእኔ ጋር የሚታለው ሰይጣን ብቻ ነው። አንቺ ያልተወደድሽ ማን ይወደዳል? ንገሪኝ። ማን ይወደዳል? አይገርምልሽም እንዴ? በቀደም እኮ እያሳደዱ ሰደቡኝ። በስመ አብ ምን ጄማ ውስጥ ገባሽ ውዴ? እነማን ናቸው? አልሰደቡሽም እኮ ቤቲ። አንቺማ ማን ይሰድባል? አንቺ ወርቅ እኮ ነሽ። ወርቅ እንዴት ይሰደባል? ወርቅን ተንከባክበህ ምናምን ብለህ ትይዘዋለህ እንጂ እንዴት ብለህ ወርቅን ትሰርባለህ? አይሰደብም። እኔ ገና ብዙ እቅድ ነው ያለው። ገና ሙዬን ለማግኘት አርግዛለች አይደል? ወለደች? ወልዳለች። እጭ መቼ? 1 ወር ከምናምን አርጋለች። እንዴት አልሰማውም? እንዴት አልፖሰተችም? አልፈለገችም? ልጇን አልፖሰተችም። ያኔ እኮ ፖስት ምናምን አላየውም ብዬ ነው እሷን ለመጠየቅ። በና ብዙ ፕሮግራም ይዤ ነበር ግን ደከመኝ። አሁን ገና ሳጨምር ኖ እንትን ነኝ መንገዱ ምናምን ገና ሪላክስ ማድረግ አለብኝ። አሁን ስቲም ማሳጅ ምናምን እየገባው ራሴን እንጂ አድርጌ ጨርሼ ከማህበረሰብ ጋር ልቀላቀል ነበር። አኩራፊ ነው። ቶሎ የዚህ ሀገር ሰው ቶሎ ነው የሚያኮርፈው። ተይ እባክሽ አልተረክም። ያኔ ደክሞኛል። ትንሽ ልረፍና እቀላቀላለሁ ብዬ ነው። ኡዲ ነው ገባ ኢድ ሙባረክ። ኢድ ሙባረክ። ወይኔ የገባሁት እንዲልልሽ ነው። ካም ሶሪ ትናንት ነበረ እና እንዴት አለፈ? በምን ሁኔታ ሳለፍሽ ንገሪኝ። በሚል ሁኔታ ደስ በሚል ሁኔታ የት አሳለፍሽ? አንቺ መቼም ጫካ ጫካውን ነው የምትሄጂው። ከዚህ ዓለም ሰው ርቀሽ ጥሩ አድርገሻል። እዛ እኮ በጣም ደስ የሚል ፍቅር አለ እዛ ውስጥ። እንሰሶቹ ደግሞ በቀደም የፖስተሽው እንደዚህ እያለ እባቡን ሊነካው ብሎ ወይኔ ስልኬን ወርውሬ ቡም ብሎ የሆነ ነገር አልመጣም? ቀይ ነገር በስመ አብ። እንኳን አደረሰሽ የኔ ፍቅር። ቴንኪው ሜሴጅሽ ደርሶኛል የኔ ውድ። እንዴት ነሽልኝ? ደህና ነሽ ወይ ማግዬ? እንኳን አደረሳቸው። እንኳን አደረሰን። እንዴት ናችሁ? ደህና ናችሁ? እንዴት ነው በዓል? እንዴት አለፈ? ደህና ናችሁ ወይ? ሀኔን እስኪ ያስገቧት። ሱዳንዬ ሰላም ብያለሁ። እኔ ቆንጆ እንኳን አደረሰሽ ብያለሁ። ስትምሪ አለባበስሽ ሲያምር እንዴት ያምራል። ስማ ቴንኪው ማጊን አስገቡልኝ እስቲ። እንዴት ናቸው? በዓሉ እንዴት ነው? ሞሬም የኮም ስታይል ኢድ ሙባረክ። አላህ ይባረክ ፊኩም። ሽኩራን በጣም ነው የማመሰግነው። ምን ሁሌ እንዳማረብሽ ነው። ቴንኪው አንድ ቀን አምሮብሻል ማለት ነውር ነው። አመሰግናለሁ ማጊ። አንቺ እንዴት ነሽ? ጤንነትሽ እንዴት ነው? አለሁ በጣም ደስ የሚል ቀን ነው ያለኝ ዛሬ። ደስማ እሰይ ፀሐይ ወጥቷል። ፀሐዩ በእናትሽ ልዩ ነው። ብድ ብዬ ዝንጥ ብዬ ልወጣ ዝንጥ ብዬ ፀጉርሽን ፈርሺ፣ ነጭ ልብስሽን የሆነ ምናምን በቃ ምናምን ልበሽ፣ የፈለግሽውን በቃ ምናምንሽን በቃ ምን አባቱ ሽቶ ከተማ ከተማ ሊሄድ ነው። ታባቱ አንዴ ነው የሚኖረው። ምን አባቱ እኔ ቆንጆ እንዴት ነሽ? እኔ በጣም ደህና ነኝ። ስላየሁሽ ደስ ብሎኛል። እኔ ፍቅር ቴንኪው አመሰግናለሁ።
ቤትዬ ውይ ድስቱን ታመጭልኛለሽ ዶሮ መስሪያ። አረ መጠየቅ አይገባሽም። ኮል ጀስት ይሄንን ማለት ብቻ። እንዴት እስከ ዶሮ ብትይ ራሱ ዶሮዋን ከነነፍሷ ብትይኝ ራሱ ይዣት እመጣለሁ። በአንቺ አምናለሁ። አንቺ ታደርጊዋለሽ አምናለሁ። አንቺም ታማኝ ነሽ እኮ ታዲያሳ። ሰው አንድ ነገር ለአንድ ሰው ሲያደርግ ያ ሰው ምን አድርጎ ነው ማለት ይገባሻል። ንጹህ ነሽ፣ አቷሽም። ይሄ ልምጥምጥምጥ የለም እንደ ዘመኑ ሰው ቅይር የለም። ተገለባበጠ እኮ የዘመኑ ሰው እኮ። አሁን ቀይ ከሆነ በኋላ አረንጓዴ ነው። ሲኞሪታ ታድለሻል። እኔ ራሱ በቀን 3 እኮ ነው የምቀያየረው። ይገርምሻል። ስንት ዓመት አንድ አይነት ባህሪ ታድለሽ። አሜን አሜን ነው በለውሪ። ተጫወቱ ምዕመናን። ምን 40 ሰው ገብቶ ነበር በአንድ ጅቡ ብለው ሄዱ። ዝም አልናቸው እኮ ለዛ ነው። ግቡ የኔ ጀለሶች፣ መግባት ከፈለጋችሁ ነው። ሱዳንዬ አለ ቤቲን ተዋወቃት እስኪ። ቤቲን ተዋወቅልኝ። ሱዳን ተዋወቅ ቤትዬ። ዲፕ አለ። ሰላም ሱዳን። አይ ዲፕ ሱዳን ነው። ዲፕ ተኛ። ሲኞሪታዬ ምሳ በልቼ ልብላ። ሲኞሪታዬ ምሳ ልብላና መጣሁ። አለን አብረን ነው የምናድረው ምንውለው። ሲኞሪታዬ አይሰማም። እኔ ጋር ነው የምትውይው። በልተሽ ነው ቶሎ ምን ልውለው? እሺ ያው በቃ ሚዩት አድርጌ እኔ ምሳ ልብላ፣ እናንተ አውሩ። እሺ ዝም ስል እንዳይከፋሽ። አንቺ ጋር ነው የትንቅንቅ እንዴት እንደናፈቅሽኝ። እሺ ቤትዬ ሀይ እያለሽ ነው ሱዳን። ቤትሻ ወይ ያለው አውሩ ብዬ ነው። ሀይ እያለሽ ነው። አይገባም አይገባም። ያው እንደ ንጉሱ ማለት ነው። ጠባቂ ነው። ያንቺ ኢንሳይደሮች እኮ አይታዩ አይሰሙ። በቃ በዚህ መከታ ናቸው። በቃ አይ ሲኖሪታ፣ አይ ሃኒ፣ እንደኔ ሰላም ነሽ? ሰላም ነኝ። ሁሉ ሰላም። ጠፋሽ ወይስ እኔ ጠፋሁ? አንተ ቤት ነው? እንደኔ ሰላም ነሽ? ሁሉ ሰላም ነው? ሰላም ነኝ። ደህና ነህ? አለሁልሽ። ድምፁን ቀንሰው አባዬ። ሙኒርዬ ድምፁን ብትቀንሰው ደስ ይለኛል። እንዴት ነሽ? አምሮብሻል በጣም። አመሰግናለሁ። አንቺ ደህና ነሽ? አለን እግዚአብሔር ይመስገን። ውሎሽ ውሏችን አሪፍ ነው። ፀሐይ እየወጣ ነው፣ ደስ ይላል። ያው አንቺ ጋስ? አንቺማ ሰንሻይን ሆነሻል። ሁሌ ፀሐይ ነው እዚህ እንዴ? ይታያል። ሁሌ ፀሐይ ነው። እሺ ምን ላይ ነሽ? ምን አለ አዲስ ነገር? ቲክታክ ላይ ምን እየሰማሽ ነው? ሰሞኑን እንዴት ነው? ያ ሰሞኑን የሄለን ታሪክ ነው አይደል? እኔ እሱን ነው ሰምቼ ያቆምኩት። ሄለን ሲሾሎጂ ሳይኮሎጂዋ ማለት ነው። ያው እሷ የምታደርገውን ጨዋታ ነው እየሰማሁ ያለሁት። እሷን እደግፋታለሁ። ደግሞ ለጥቅም ስትል የምታደርገው ነገር ትንሽ ይረብሸኛል እንጂ አንዳንድ እውነቶችን ስትጋፈጥ ደግሞ ደስ ይላል።
የምታደርገው። ለመድኃኒዓለም ሀንዬ ወዳጄ ናት። እንዳልረገጥ ልውረድና ላስላሳ አድርገሽ ሲጨርሽ ልምጣ። ስለመድኃኒዓለም ምላስ እኮ አይደለም፣ ምላስ እኮ አይደለም ቤትዬ። ወይ ሰው ሁሉን ነገር አሁን እኔና አንቺን ሰዎች ሲወዱን ጥሩ ነገራችንን ነገሩን ብቻ ከነገሩን ጥሩ አይደለም። ችግራችንን ሲነግሩን ጥሩ ነው እንድናስተካክለው ማለት ነው። ግን እኔ ምንም አድርጌ እኔ ተከታታይ አልነበርኩም። ጭራሽም እንትን አልላትም ነበር። እኔ ያው ብዙ ጊዜ እከታተላታለሁ ማለት የማደንቅላት ምንም ደጋፊ እኮ ነኝ። ግን ደግሞ ማለት ለጥቅም ብላ ደግሞ መጨረሻ ላይ ደግሞ ጥቅሟን ስታስብ ያው ትንሽ እንትን ይላል፣ ያሳዝንሻል። ገብቶሻል ሀንዬ? ታዲያ እዚህ መቼስ እንዲያንለቅም ጥሩ አረገች። እኔ በበኩል የሚበላ የሚሰጥ ካለ ሆይኖት 24 ሰዓት ቲክታክ ላይ ቁጭ ብላ አይደል ትጠቀም። እኔ ትጠቀም ባይ ነኝ። ትጠቀም ባይነሽ ቤትዬ፣ ትጠቀም። ጥሩ ነው መጠቀሙ እኮ ቲክታክ። ለምን መሰለሽ ሲኞሪታ፣ አሁን እያየን ነው ቲክታክ ላይ ስም ባልጠራም አታለሽ የደሃ ልጆችን በዚህ በዛ ነው ብለሽ አግዛቸዋለሁ ብለሽ ገባሽ። በጣም በብዙ ሳንቲም የሚያገኙ ልጆች አሉ። ገባሽ? አጀንዳ ታመጣለች። በጣም እኔ እንትኗን በቃ መንግስት ራሱ እንደሷ እኮ ኢንፎርሜሽን ያገኘ ገባሽ አይደል? ኢንፎርሜሽን ታመጣለች፣ ታወራለች። በቃ ይሄንን አታውሪብን በእናትሽ ምናምን ብለው ለምነው ሀብታሞቹ ብር ከሰጧት ይስጧት አይደል? ማን ቀላምዱ ማን እዛዚ ማን ምናምን በሉ አላቸው። መብቷ ነው። ሁለተኛ ነገር ቲክታክ መጠቀም ካለባቸው ይጠቀሙ። ሁሉም ይጠቀማል። እንትኑ ነው የሚለያየው። ይሄ መንገዱ እርዳታ እንርዳ ብለው በበሽተኛ ብር በማሰባሰብ ይጠቀማሉ። ገባሽ? ይሄ ማጽያት እኮ ነው። ሳይታወቅብሽ እንደባ እንትናን አግዛለሁ ብለሽ አጓጉተሽ መቀበል ብር፣ ይሄም ኃጢአት ነው። ገባሽ? ኦፊሻል ሆኖ በግልጽ ግን እንዲያርጉ እንደዚህ ከዛም በላይ ደግሞ ተጣላችሽ እውነታ ካለሽ ትቆማለች። እኔ መደገፍ ምናምን አይደለም፣ እውነቴን ነው፣ ስቀልድ ነው እንጂ እንትኑ አይመቸኛል። ይሄ በቃ የምትሄድበት መንገድ ልደግፍሽ ካለች ብትጣላሽም ትደግፋለች። አሁን እኔ ያዩት በማንም ሊያን እርግጥ አርጋታለች። ግን ሊያን ሁሉም ሰው ሲያጠቃት መጀመሪያ የቆመችላት ሄለን ናት፣ ምንም ሳታረግላት። ከዛ በቃ እንደዛ ሆና ደግሞ እና 24 ሰዓት ቁጭ ብላ ምን ችግር አለው? ደግሞ ሄደው ነው ጊፍት የምሰጧት ራሳቸው እንደዚህ ብታገኝ። ይሄንን አሁን ጥቅመኛ ትዩም እጃቸውን ጠምዝዘው ምንም የማያውቁ የገጠር ልጆች ሪከርድ እያደረጉ ምናምን ብር ያገኙ የለ በስማርት ዌይ። እሷ እንደውም ማለት ነው መዋጮ ራሱ ስታሰባስብ የለን ምናምን ብለው እንደዚህ የአረብ ሀገር ልጆች ሊረዱ ሲሉ ኖ ታውት ብላ ራሷ ናት የምታግዘው። ብዙ ልጆች ደግሞ ቦታ ሲይዛለች። መዋጮ ምናምን ታዋጣለች። ነው ገንዘብ ዙሪያ ላይ ምናምን አላውቅም፣ ትረዳለች። አንዴ ነው የምትዘጋው እሷ። አሁን ገባች። አንድ የሆነች ልጅ እኔ እንደዚህ ሽሮ ቤት ምናምን ልከፍት ነበር እንደዚህ ያለች እዛው ላይ ነው ያረገችላት ሲኖሪታ። አዎ እዛው ላይ ከፈተች። ልጅቷ ገብታ ስታመሰግናት እኛ እንደውም እንዴት ትረዳለች እንዴ ሄሉ ብለን ወደ የሆነች ልጅም እኔ የእርጥብ ማሽን ብገዥልኝ ደግሞ አሳይሻለሁ፣ ልክ ሽሮ ቤት እንደከፈተችው አሳይሻለሁ አለቻት። ስንት ነው እናቱ ምናምን ብላ እንዲህ አታካብድም። ስንት ነው የእርጥብ ምናምን አለች። ጠየቀች። እዛው ላይ 10 ምናምን ሺህ ብር ተባለ። ማገዝ የምትፈልጉ አላችሁ አለች። በውስጥ አውሪኝ አለቻት። ከዛ እንደውም እዛው ላይ አገዝናት ልጅቷን ማለት ነው። የዛን ሁለት ገዛች ልጅቷ ራሱ። እኛን ራሱ አላስጨነቀችም። ገብተን በራሳችን ምናምን በቃ እዛው ላይ ገዛች ማሽኑን። በሶስተኛ ቀኑ መታ ያው ገዛው ብላ እርጥብ ጀመረች። ግን ይሄ ማጓተት እንደሌሎቹ እንትና ሊረዳ ነው አጀንዳ ማድረግ ምናምን በቃ ኩል ነች። እኔም ትመቸኛለች። ስድቡም እንዳለው ነው። ያ ደግሞ እንኳን እሷ ይሄን ሁሉ ነገር አድርገን ተርገጣቸው ደግሞ እያጠፉ ትበላቸው። እኔ አይመለከተኝም። ግን በቃ ኩል ናት። ካልተከታተሻው ግን አታውቂውም እሷ። እኔ ትመቸኛለች። እንዴ ግን አሁን ደግሞ ለሳ
ነው ግን ቤትዬ ምን አሁን ቀድም እንዳልሽው ማለት ነው ሊያ ላይ ሁሉም ሰው ተነስቶባት ከዛ እሷ ነበረች መጀመሪያ ያስነሳችባት ካወቅሽ ማለት ነው መጀመሪያ እሷ ነበረች በደንብ ስትረግጣት የነበረው ከዛ ሁሉም እንዲረግጣት ካስደረገች በኋላ ገባሽ ሊያን ጠምዝዛ ማለት ነው ነፍታት እኮ ነው ያ ግን ብትነካትም መጀመሪያ ብትከታተል ማለት ነው ሀኒ እኔም አይቻይቼ ነው ለምን ትላለች ብል እንደው የፈለገ እያት እሷ ትንሽ ካልነካሻት አሁን እኛ እየነካናል ነው አይደል ትንሽ ካልጠራሽ ስሟን ግዲያታ ትነካሽም በቃ እንደሄማ ኖርማል ትኩስ ካረግሻት ግን አለ ታዲያ ለምን የሰውን ትነካለች እኛኮ ማውራት መብታችን ነው እኮ ቤቲ ያ እሱ እኛ ቲክታክ ላይ ከመጣ አጀንዳ ካላት ስለሷ ተነስቶ ቢወራ ምንም ችግር ያለው አይመስለኝም ለምን እሷም እያወራች ነው ስለሌላ ሰው እኮ አይደል ብላለች እሷም እኮ ብላለች እሷ እኮ ያለችው ያለውት ሚዲያ ላይ ነው ራሱ ገብታችሁ ስለኔ የሚባለውን እኮ ስደቡላ ብላኮ አንዴ እኮ ፕሮግራም ይዛ እየገባን ተሳድቧሉላ አለቀ ስለዚህ ይሄ ሚዲያ ነው ግን ምንድነው በመታነሳው አጀንዳ ላይ ይሄ ውሸት ነው ያ ውሸት ነው ሲሉ ኤቪደንስ ይዛን የምትከራከራቸው እኔ በቃ መረጃው ራሱ ይገርመኛል እንጂ እኔ ምን አስጨነቀ እዚህ ላይ የምትደግፊው የምትጣዩም ነገር እኮ ፓርት የለም ያ ቲክቶክ ሁሉ ግን መረጃው ቁጭ የሆነ ቢሮ ያለች ከመንግስት ጋር ያለች እንጂ የምመስለሽ ቲክታክ ላይ እንደምታወራ ራሱ አላስብም ለምን መረጃው ሐቂቃ ከየት እንደምታመጣ ሁለተኛ ያላትም አንድ ልጅ ብቻ እኮ ነው ያላት ቤትዬ ያላት መረጃውን በሁሉም በአሁን ትልልቆቹ የምትነካቸው ራሱ መረጃቸው ውስጥ ነው ያተረማመሰቻቸው ሰሞን ራሱ እሷ ባትነካካቸው መቼኝ እናቅ ነበር የኑላ ጉድ አይደል እንዴ እሱ በጣም እኮ እሱን እኮ ነው በተለይ የዚህ ራሱ ሌባ ማን ነው ረጂ ማን ነው እንዴት ነው በምን መልኩ ነው እኮ የነቃ ነው እኮ እሷን አይቼ ነው ቲክታክ ላይ ስለነ ጉቺ በተለይ በጣም በቃ አይ ውዴ ላንቺ እኔና አንቺ ደሃነን አጋጅ የለንም ስማት ፍጥሪ ይረግጡናል እኛ ኦልሬዲ ልጆቻችንን ፋሚሊ ምን ፖስት ነን የምንታወቅ ስለሆነ ደሃነን አብዬ የኔ ወርቅ እኞዬ እንዴት ናችሁ ቤተሰብ ተናገርሽ እኔ ፍቅር ቤት ነሽ አለ ሁላችሁም ሰላም ብያለሁ የስኞ ቤተሰቦች ሰላማችሁ ይብዛልኝ نورت البيت حبيبتي شكرا يا قلبي يا حلوه انت يا اميره عيد مبارك وينا عيد مبارك عيد مبارك يا قلبي انت عيد مبارك حبيبتي الله يبارك فيك لا توقفيني عيد مبارك يا ود ሁላችሁም عيد مبارك ብያለሁ ሱፐር ማርኬት ወጣ ብዬ ነበር አሁን ወደ ሰፈር እየተመለስኩ ነው ጌስት ላይ ሆኜ ላዳምጣችሁ አለሁ ከተወሰነ ደቂቃ አለኝ ዛሬ ግማሽ ሰዓት በኋላም ቀጠሮ አለኝ ግን ላዳምጣችሁ ምን ላይ እንደሆናችሁ አላውቅም የተሰበሰበ አጀንዳ አለን ዛሬ የምንሄድበት ብዙ ነገር አለ ያው ተጠረቃቅመዋል እኮ ተጠረቃቀመና እንግዲህ እስቲ ምሳችሁን የምትበሉ ምሳችሁን ብሉ ቡና የምትጠጡ ቡና ጠጡ እንደኔ ቀጥሯል ቡናዬ ኢትስ ኦኬ ችግር የለውም አዎ ሲኞዬ እኔ ግን የሆነ አጀንዳ ሲመጣ ዝም ብዬ ስለምከራከር ምናምን ነገር እንዳይጠሉኝ አደራ ስንገናኝ በሌላ ሙድ በይልኝ ነው መቀያየም ነው መኮራረፊያ ለቤተሰቦችሽ ጸባይ ንገሪያቸው አብዬ እኔ ወይ ከ2019 መጨረሻ ጀምሮ በጓደኝነት አለን እናንቺ ቤት መስከነን ይወጥ ከአንድ ሺህ ጊዜ በላይ ተጨቃጭቀናል በማያስማሙን ሀሳቦች 1000 አጀንዳዎች ላይ 700 አጀንዳ የሚሆነው እኔና አንቺ አላስማማንም እውነት ነው 700 አጀንዳ አላስማማንም እኔና አንቺ ግን ላንቺ ያለኝ ፍቅርና ክብር ቅንጣት አህልም አይቀንስብኝም ለምን እንደው ታውቂያለሽ የሰለጠን ሴቶች ስለሆነ የሰለጠን አምሮ ሲኖርህ ሀሳቡ ጋር በቃ አለፈኩ ረስተነዋል እንደውም የተጨቃጨቅንበትን አጀንዳ አይደል እውነት ነው በዛ መንገድ አስቡ ሴቶቼ ስወዳችሁ ፍጹም ጥላት የለም እስቲ ቆይ አንተ ትንሽ እስቲ የኔ ነገር ማለት ነው ውድ ጓደኞቼ እዚህ ቤት ያላችሁ እዚህ ምድር ላይ በሐሳብ ፍጹም ጥላቻ የሚባል ነገር የለም በሐሳብና በፖለቲካ ጥላቻነት የሚባል ነገር የለም አንድ ቀን
ሀሳቦች ይገለባበጣሉ፣ ነገሮች ይቀያየራሉ። ፖለቲካም እንደዛው ነው፣ ይቀያየራል፣ ይገለባበጣል። አንዱ ነገር ሲደግፍ የነበረው በሚቀጥለው ጊዜ ደግሞ ያኛውን ነገር እጅና ጓንት ሆኖ እንትን ይላሉ። ስለዚህ ነገሮችን አንወጥር። በቃ ዛሬ አልተስማማንም፣ እትስ ኦኬ። እኔ ቤቴን ከፍቼ ሄጄብሽ የለ ማሬ፣ አታስታውሽም? የዛሬ ዓመት አካባቢ ፎቶሽን ቤትያሁን ሄደብኛለች። ፎቶዬን መለጠፍ ብቻ ነው የቀራት። ግን እንደዚህ እንደ ዱባዮቹ አይደለም። የሰለጠን ስትሆን እንደዚህ ትላለ። በቃ ኦኬ ምናምን አይ ተናዳ ነው ምናምን ብለህ እንትን ትላለ። እኛ አንጓተትም፣ አንሳሳብም። እንደ ዱባይ ሚስጥርህ ተቀዳድተህ ታብታብ አድርገናል። እኛ ሄደንባታል። በዛው ቁር የሚሉት ነገርስ ተቀዳድተህ ምናምን አይደለም ጨዋታው። እሺ በቃ ሰው አይስማማም። መጣላት አለ፣ ችግር የለም። እትስ ኦኬ። በቃ ዛሬ አልተስማማንም፣ እትስ ኦኬ። ነገ ሌላ ቀን ነው። 2024 ዕለት 4 ወር 5 አይመለስም፣ ሄዷል። በቃ አሁን ሌላ ጊዜ ነው። ቴንክ ዩ ወይዬ ውሃ ሱዳኔው አለ። ሱዳኔው እኮ ብዙ ቲክታክ አይጠቀምም፣ አዲስ ነው። እናንተ ፎሎ አድርጉት እስኪ። ሱዳኔው የሚባል ሰው አምጥቼላችኋለሁ። ሱዳኔው መውሉድ ፊ ሱዳን ነው የተወለደው፣ አበሻ ነው። ተዋወቁት። አላችሁ። ኦኬ አንድ እዚህ ጋር እስቲ ወሬው እስከሚነሳ ድረስ ዛሬ አንድ የሆነ ቪዲዮ አይቼ ትላንትና በዓሌን የሆነ ነገር ጣለበት ላዩ ላይ። በቃ በዓሌ በዓል እንዳይሆን አደረገው። ለምን ከሆነ ከመጥፎ እንትን ማለት ነው የሆነ ስሜት ተሰማኝ። መጥፎ ስሜት የለም ወይኔ እንደው የዛን ጊዜ እውነት ድንጋይ ቀብዬ ይሆን እንዴ ምናምን ብዬ አሰብኩና ነገርየው እንዲህ ነው። ጋዜጠኛው ሶፎንያስ ስለ ሶፎንያስ ነው ማውራት የምፈልገው ትንሽ። ሶፎንያስ በጣም የተሳካለት የሚባል ጋዜጠኛ ነበረ በአንድ ወቅት። እናቱ ነች ያሳደገችው። ለእናቱ ልዩ ፍቅር ያለው ወንድ ነበረ ሶፎንያስ ማለት ነው። ቆይ እስኪ ይህን ስልኬ ሊየውና አንዴ ወሬ እንቀጥላለሁ። እሺ ካልጠፋኝ ማለት ነው ወሬው። አርፈቆች ባል ላውራ እስቲ አንዴ ሀሳቤን እንትን ልበል እና ጓደኞቼ ቴሌቪዥን ልቀንስላችሁ እንዴ? እና ያየሁት ነገር ሸገር ኢንፎ ላይ ነው እና እንትን አየሁ። ሶፎንያስ በአንድ ወቅት በጣም ኢትዮጵያ ውስጥ በጣም ዋው የተባለለት ጋዜጠኛ ነበር። አይታችሁት ከሆነ መልከ መልካም፣ ድምፁም አቀራረቡም ዋው ተብሎ ባንዴ ምጥት ሲሉ ብፍ ብሎ የሚወጡ ሰዎች አሉ አይደል? የእንደዛ አይነት ሁኔታ ነበር ያጋጠመው እና ያው እንትን ስትሉ ምንድነው ስሙ ስትሉ እንደዚህ ኢነርጂው የሰው አይን ማለት ነው። የሰውን አይን በጣም ተጠንቅቃችሁ እኔ የሰውን አይን እንዴት አርገሽ ታልፊዋለሽ ብላችሁ ካላችሁ በጸሎት ነው ማልፈው እኔ እንደኔ ማለት ነው። ሌሎቻቸው የየራሳቸው የሆነ የማለፊያ መንገድ ይኖራቸዋል። የጸሎቱ ግን ምንም መስተካከያ የለውም። በጸሎት የሚታለፈው ነገር ማለት ነው። እና ሶፎንያስዬ ይሄ ነገር ትንሽ ታዋቂነቱ ትንሽ ከበደው ይመስለኛል። ብዙ ነገሮች ላይ ገባ ዝም ብዬ ሳስበው ማለት ነው። እና ከገባባቸው ነገሮች ውስጥ አንዳንዶቹን መጥቀስ ባልፈልግም እኔ
ራሱ ለኢትዮጵያ ሕዝብ በጣም ይቅርታ ብሎ በፌስቡክ ፔጁ ላይ አንድ የሆነ ነገር ጽፎላችሁ ነበር። ካላያችሁት አላቅም፣ ግን ካያችሁት ያያችሁት አይታችሁታል። ያላያችሁ ንገሪኝ ካላችሁ በስሱ ልነግራችሁ እችላለሁ። እና ሶፎንያስ ከዛ በኋላ አንድ ሆዳደር ዩቱበር ማለት ነው፣ ሆዳደር ዩቱበር እሱን ታኮ አብዬ እሱ ስለ ሶፊ ልታወሪ ነው? እኔ አለቅሳለሁ። ትንሽ ላውራ እና ከዛ በኋላ እንተወዋለን። ያው ማለት ያለንበት ለምን እንደሆነ ታውቂያለሽ ውዴ? በባለፈም ሰው እንደዛ ሲያወዛግበው ተው ልጅ ያለበትን ሁኔታ አናቅም፣ የሆነ የተመታው ነገር አለው ጅምር ላይ ይሄ ጋዜጠኛ አንዲት ምስኪን ሲንግል ማም ያሳደገችው ለፍቶ ጥሮ ግሮ እናቱን እንደዛ በማዕረግ ህዝብ ፊት ካባል ብሶ ስራ የጀመረ ከመሬት የተነሳ ሰው ነው። ፈተና ገጥሞት ሊሆን ይችላል ብዬ ተከራክሬለታለሁ። ዛሬ ላይ የሆነበት ላለው ነገር የኢትዮጵያ ህዝብ በዛ ደረጃ ወጥቶ እንደዛ ካደረገው በኋላ ምን ይሁን የሚለው? መቼም የኛ ህዝብ ያ እንደዛ ያደረገው ሰውየው እንደዛ ከማረጉ በፊት ለምን እንደዚህ ነገር ድጋሚ አታርግ ካደረከን ያጋልጥሃለሁ ብሎ ለሚመለከተው አካል ክትትል እንዲደረግለት ምክርም ህክምናም የሚያስፈልገው ነገር ካለ እንዲደረግለት አላደረገም። አያችሁ ዛሬ ላይ ማለት የፈለኩት አጭሩ ማለት ነው። ሁላችንም ወንድ ወንድም አለን፣ ወንድ አባት አለን፣ ወንድ ባል አለን፣ ወንድ ደግሞ ልጅ አለን፣ ወንድ ልጆችም አሉ። ይሄ ልጅ አሁን በጣም ተደባድበን ሁላችንም ድንጋይ ጥለንበት፣ ሁላችንም ድንጋይ ጣልንበት። ድንጋው ጥለን እሱ ጋር ተሰብስቦ አሁን ያለበት ሁኔታ በጣም እንትን የሚል ሁኔታ ላይ ነው ያለው። ያ ልጅ ያ ናዝሬት ያለው ናዝሬት ናቶሎ አንተ ወንድ ከወንድ ነው የምተኛው ብሎ እየደበደበው ከዛ ጊዜ ጀምሮ ነው ከተፖሰተ ያ ዩቱብ ላይ ከወጣ በኋላ ነው ልጁ እንደዚህ የሆነው። ይሄን ልጅ አሁን ላይ እናቲቷ ወጥቶ ተማጽነዋል። ያለበትን ሁኔታ አውቀናል። የአእምሮ በሽታ ሁላችንም እኔም እንደማስበው አልተመረመርንም እንጂ ሁላችንም እዚህ ጋር የሆነ ያልታወቀ የሆነ በሽታ እንዳለብን ነው የማምነው። የሰው ልጅ በሙሉ እኔ የኔ አስተሳሰብ ነው። ሁሉም ሰው ጤነኛ ነው፣ ጤነኛ ነን ብለን አንመጻደቅ እና እናቱ ወታ ቃል በቃል ብላችኋለች። ቃል በቃል ልጄን አድኑልኝ ብላችኋለች። ልጄ 2 ትላልቅ ዘይት ያ በክብር ካባ ያለበሳት ልጁ እናቱ ማለት ነው። ለእናቱ ካባ ባለበሰበት እጁ 2 ትላልቅ ዘይት ድስት ሙሉ አፍልቶ ሊቀቅላቸው ማለት ነው፣ ሊያፈስባቸው ላቸው ላይ እና አይታችሁት ከሆነ አላቅም፣ ካልሆነ ሄዱና በማርያም ይቅር በቃል አናውራ እኔ ልጆች አሉኝ፣ እኔ አልችልም። በቃ ከእግዚአብሔር ነው በቃ እኔ እንጃ አላቅምና ወንድ ልጅ የወለደች እናት ወጣቱ ልጅሽ ምን እንደሚያጋጥመው እራሱ አታውቂምና በሰዓቱ ወንድ ልጅ የወለዳችሁ እናቶች ተው እያልኩ ነበረ። ግን ወይ አባቴ እመቤቴን እኔ አልችልም። እኔ ቢቀር ይሻላል። ይሄ አጀንዳ የምንችለው የሚረዳ ነገር ካለ ንገሩኝ እመቤቴ። እኔ ሲኞሪታ ምንም የገባኝ ነገር የለም። ይቅርታሽንና ዩቲዩብ ላይ ነው ወይስ ታየ ያወራሽ ያለሽው ነገር እየሰማው ነው። እናትየው በጣም ታሳዝናለች። ልጁ ከነበረበት መመለስ አለበት። ምክንያቱም ጀለማ ጎበዝ ጋዜጠኛ ነው። ይሄ ሁሉም የሚያምንበት ነው። ባለፈው ባደረገው ምናልባት ሪከርድ አላየሽም ይሆናል እንጂ ልጁ ጋር ደውሎ በጣም ነው ማመሰግንክ፣ እድሜ ላንተ፣ አንተ እንደዛ አድርገህ ባታጋልጸኝ ኖሮ ዛሬ ገዳም ገብቼ ብዙ ገዳሞች እንደውም አትገባም ብለው ከልክለውኝ
ሌላ ገዳም አሁን ያለውበት ገዳም ተቀበለውኝ ስጋንና ደሙን ጭምር እንደተቀበለና ልጁን ማመስገን እንደፈለገ ሁላ ልጁ በዚህ ልክ ተናግሯል። ወደ እናትየው ስንመጣ አንድ ልጇ ነው። ይሄ ሲሆንባት በጣም ነው የምታሳዝነው፣ በጣም ነው ልብ የሚሰብረው። ልጁ ከስተቱ መማር አለበት ተምሯልም እንደተናገረው ማለት የደወለው ሪከርድ ስለሰማሁትኝ የኢትዮጵያ ሕዝብ እርዱ ይደግፉኝ ብላለች። አሁን ከጎና ልንቆም ይገባል። ያው ኢትዮጵያዊ ባህላችን ነው። ሰው ከስተት ከባህል ሲያፈነግጥ ትክክል አይደለም ተመለስ እንላለን። ወደ ነበረበት ደግሞ ተመልሶ አዎ ተመልሻለሁ ብሎ ደግሞ ሲል ደግሞ ከጎኑ ሆነን ደጋፍ እናደርግለታለሁ። ይሄ የኔ አስተያየት ነው፣ ማምንበትም ጭምር ነው። ሶ ራሱ ምናልባት ቃላየሹም ይሆናል ሪከርዱን ልክልሻለሁ ሲኞሪታዬ ልጁን ነው ያመሰገነው። እግዚአብሔር ይስጥህ የደወልኩልክ ላመሰግንህ ነው። አንተ እንደዛ ባታጋልጠኝ በዛ ስራዬ እቀጥል ነበረ። ነገር ግን አሁን ባለሁበት ቦታ ጸበል ገብቼ ስጋና ደሙን ጭምር ተቀብያለሁ ብሏል። ይሄ ጥሩ ነገር ነው። አሁን ግን ልንደግፈው ይገባል፣ ከጎኑ ልንቆም ይገባል። ወደ ቀድሞ ስራ ልጁ ፕሮፌሽናል አለው፣ የራሱ የሆነ ፕሮፌሽን አለው። ወደዛ ስራው እንዲመለስና ሴትዮዋን ልንደግፋት ይገባል በሚለው ነው የኔ አስተያየት። ሲኞሪታዬ አሚን እሱን መረጃ ከየት ያመጣሽው? ልጁ እንደዛ እንዳለው መረጃው አለሽ ብሏል። አዎ አለ፣ ተዘዋውሯል። የዜና አንባቢዎች ሁሉ አቅርበውታል። አሁን ራሱ እየሰማው ነበር ብሏል። ሶፊያን እኮ ያለበትን እንጂ ልጁማ ብዙ ዋጋ አስከፍሎታል እኮ ለሶፊያን። እኔ ልጁ ያለውን አልቀበልም። ሶፊ የጻፈው ሶፊያ ራሱ አሁን አንተ እንዲባታረገኝ እኔ ጥሩ ሰው አልሆንም ነበረ አመሰግናለሁ ብሎ አሁን ራሱ አንዴ አዳምጡኝ። እናንተ የምታወሩት ነገር ያጋለጠውን ልጅ ኃጢአት የሚቀንስ እንጂ የሶፊያንን የኢትዮጵያ ሕዝብ እንኳን እንደዚህ አይነት ችግር ኖሮብሽ አይደለም ጤነኛ ሰው ሆነሽ እንኳን ስተት ብትሰሪ ምን እንደሚያረግ አውቃለሁ። እናትየው እንዴት እየተገለለች እንደሆነ፣ ጎረቤት እንዴት እያራቃት እንደሆነ፣ ምን አይነት ችግር እንደመጣባቸው፣ ሶፊያን እንዴት ከስራ እንደተባረረ፣ ከስራ እንዲባረር እንዴት አድማ እንደተደረገበት አውቃለሁ። አዳምጥሻታል ማሬ? አሜን። ይሄን ላልሹ መረጃ አለሽ አልሻታው? አንቺ ለምን በኔጌቲቭ ብቻ ትሄጃለሽ? ትክክለኛ የሆነውን ነገር ትክክል ልንል ይገባል። አይ ይኸውልሽ አብሱ ትክክል የሆነውን ትክክለኛ ነገር ትክክል ብለን ልናልፍ ይገባል። ትክክል ያልሆነውን ነገር ትክክል አይደለም ብለን ልንል ይገባል። ትናንትና ልጁ አጋለጸለን እንኳን እኛ ቀርቶ እኛን ታዩ ራሱ ደውሎ የደወልኩልህ ላመሰግንህ ነው ብሎታል። እሱም ደግሞ ጣለሽ ያልሻት አዋል እኔም ሰምቻለሁ። በቃ እቺ ነው እንጂ ሞልቷል እንጂ በየዜና አንባቢዎች አቅርበውታል። አንተ ይሄን ባልተረክ ኖሮ አልገባም ነበር፣ ስጋና ደሙን አልቀበልም ነበር፣ በዛው ስራ ይቀጥል ነበር። ያንን ግን ስላጋለጽከኝ አሁን ተመልሼ ጸበል ገብቼ ስጋ ደሙን ወስጃለሁ አመሰግንሃለሁ ብሏል። ሶ ይሄ ያለፈ ታሪክ ነው። በቃ ለምን ተባለ ለምን ተቆጣ መባሉን ተትቶ ዛሬ ያለበት ቦታ ላይ ቆመን ከእናትየው ጎን ሆነን ይሄ ልጅ ወደ ቀድሞ ማንነቱ መመለስ ያለበት ልንደግፈው ይገባል። የኔ ጥያቄ ሶፊያን ከጸበል መጥቶ አምልጦ ወጥቶ ድስት ላይ ዘይት አንተክትኮ ቤት ውስጥ ያለውን ዱቄት እንደዛ አድርጎ ካደረገ በኋላ ነው ስላለው ኮንቨርሴሽን ነው ማወራው። እንደዛ ያደረገው መቼ ነው ሶፊያን? እሱን ብቻ መልሽልኝ። እዚህ ሳምንት አብሰላት በዚህ ሳምንት ሶፊያን በዚህ ሳምንት እኮ ሶፊያን ጤነኛ አይደለም ውዴ። መረጃው ከሌለሽ የለኝም መረጃው ስጡኝ ነው የሚባለው። አብሰላት አትከራከሪ። ከሌለሽ የለኝም ነው፣ ካለሽ ደግሞ ካልሰማሽ አልሰማውም ለመስማት ጆሮሽን ዝግጁ ማድረግ ነው እንጂ የለም ብለሽ አትከራከሪ። ይሄ እያወራን ያለ ነው የዚህ ሳምንት ጉዳይ ነው። አሜን አሜን። ወይ እናቲቷ አሁን ከቤት ወጥተዋል አይደል? ከቤት ከወጡ በኋላ እናቴ ጠፋሽብኝ ምን አድርገሽ ነው? አልሚዬ ነው ስማቸው። አልሚዬ ጥላኝ ሄደች ጨክና በእኔ ብሎ ያለው አሁን ከሁለት ቀን በፊት ነው። አሚንዬ አንቺ የምትይው የባለፈው ሳምንት ነው። የባለፈው እሱ ያኔ እግሩ ተወጥሮ ታስሮ ከሕክምና ሩጦ አምልጦ እንደዛ ባለበት ሰዓት አሁን የጻፈው ነገር እንደው እውነት የለም እኮ ዶክተሮች እኮ የሆነ የአእምሮ በሽታ እኮ አለበት ይሄ ልጅ በቃ የለም ብለዋል እኮ። ሕክምና ሲገባ
ከህክምና መርፌውን አልፈልግም እንደዚሁን አልፈልግም እያለ ነው እያፈረጠጠ የሚያመልጠው ያለው። ከዛ አምልጦ መጥቶ ደግሞ ቤት ውስጥ ከ3 ቀን በፊት ነው ዘይት አፍልቶ አጠፋሻለሁኝ መጥረጊያ ይዞ ማለት ነው። የመቼ ነው የምታወሩት እናንተ? ያኛው ዩቲዩበሩም መጥቶ ያለን እኮ ባለፈው እኮ ነው ተታርቀናል እና እሱ ችግራችንን ፈተናል እኮ ያለው እኮ ባለፈው ነው አይደለም ሲኞሪታዬ? የዛን ቀን ይወድሽ ለልጁ ልንገራት ላስረዳት አንዴ። ዩቲዩበሩ ጋር ደውሎ ከዛ ፌስቡክ ላይ ምን አለ መሰለሽ እናቴን አጥቻታለሁ አለ። የቆየ አይደለም ሲኞሪታዬ። እሺ የጻፈው ቀን ነው ለልጁ የደወለለት እንጂ ልጁ ታርቀናል ነገርኩሻለሁ። ልንደግፈው ይገባል። አሁን የዛን ጊዜ ማለት ነው ሁላችንም ድንጋይ ወርውረንበታል ወደዚህ ልጅ ሁላችንም እስኪ በቃን ድረስ አገራችን ውስጥ እንዴት እንደዚህ ያደርጋል ብለን ሁላችንም ነው የደበደብነው ይሄንን ልጅ። እኛ በተፖሰተልን ቪዲዮ ነው የደበደብነው። ቆም ብለን አላሰብንም። ይሄ ልጅ እንደው ፈልጉት ነው ወይ ደፍረውት ነው ወይ እንደዚህ አይነት ህይወት ውስጥ የገባው? ብዙ ነገር እንትን አላልንም። ብቻ እንደዚህ ስለተባልን እኛ አምጥተን ሆይ ብለን ረጋግጠነዋል እስኪ በቃው ድረስ። ያ ነገር እሱም ጭንቀት ውስጥ አስገብቶት ከዛ ጊዜ ጀምሮ ህክምና ላይ ጸበል ላይ ነው የሚመላለሰው ያለው። አሁን እንደው እውነት ለመናገር ማለት ነው አንተ ስለሆንክ ነው አመሰግንሃለሁ። አንተ እንደዛ ባታረግልኝ ኖሮ ማን ያደርግልኝ ነበር ምናምን። እንደው አሁን ለሶፎንያስ እንደው እውነት ከልቡ ነው ብለሽ ታስቢያለሽ? እንደዛ ሲያለው ነው በጤነኛ አእምሮ ነው እንደዛ ያለው? ዝብርቅርቅ ስላለብኝ ነው እኔ ዛሬ ስላየውኝ የእናቲቷን ለቅሶና የእናቲቷን እንትን እንደው ከዛ እንደው በሶሻል ሚዲያ ተፖስቶ ከዛ ጊዜ በኋላ ነው ልጄ እንደዚህ ህይወቱ ምስቅልቅልቅልቅል ያለው። ከሰው ርቆ ሰዎች አርቀውት ጎረቤቶች አርቀውት እንደዚህ አርገውት ነው ያለችው እናቲቷ ቃል በቃል። አሁን እንደው ይቅርታ ተጠይቋል እሱ እንደዚህ እንዴት ነው ነገሩ? አልገባኝም። ስላልገባኝ ነው እኔ ሲኞሪታዬ በጣም ጥሩ ይኸውልሽ ሲኞሪታዬ መጀመሪያ አንደርስታንድ አድርጊ። ስህተታችን ለማምለጥ እየሞከርን ነው። አይደለም አብሰላት አሁን ሚዩት ከፍቼ የመለስኩት አብሰላት ትላንትና እንዲህ ሲባል እንዲህ ብዬ ነበር ነው ያለችው። ሰው ይኸውልሽ እኔ ያንቺ በጣም እንጓደላለን። መጥፎ ነገር ስሰራ ቅጥቅጥ ልታደርግኝ ይገባል እንድማር እንድመለስ እንድትስተካከል ከፈለግሽ ማለት ነው። አለበለዚያ ሰው መጥፎ ነገር ሲሰራ አይ አሁን አትናገሩ እንዲህ ሊሆን ይችላል ተብሎ የሰዎችን አፍ ማሰጥ አግባብ ነው ብዬ አላምንም። ምክንያቱም አንመለስም። ይሄ ልጅ በዛው ድርጊቱ ቢቀጥል ስንት ሰዎች ሊበላሹ ይችሉ ነበር። ስንት ሰዎች ወደ ተፈለገ ነገር ሊደፈሩ እኮ ቆያ እንዴ ሊሆን ይችል ነበረ። ስለዚህ አሁን ልንደርስለት ይገባል። እሱም ከስተቱ ተምሮ ጸበል ገብቶ ቅዱስ ቁርባን ወስጄ አሚን አንዴ ልጨርስ። ኢትዮጵያ ውስጥ እኔ የማይታየኝ ነገር ህፃናት ልጆችን የሚደፍሩ ተደብቀው ወንጀል ሌላ ነገር ውስጥ ገቢ ነው። አብሳላት ቆይ እኮ ልነግርሽ እኮ ነው። ለምን በሶፊያን ህይወት ላይ ተቀናበት? ለምን ሶፊያንን ብቻ ማጋለጥ ተፈለገ? ሶፊያን ካጠፋ ለምን ወደ ህግ አልሄደም? ለምን አደባባይ እንዲወጣ እንዲዋረድ ከስራው እንዲባረር ለምን አንግባባም? በቃ ይቅር በቃ እንደዚህ አይነት ውይይት አይመቸኝም። ምን ያልግባባ አንዱን ይዘን ወደ አንዱ መባባል ትክክል አይደለም። አንዱን ይዘን ሌላ ማስረጃ አያስፈልግም። አንዱን ይዘን ሌላ መነካካት አያስፈልግም። ስለያዝነው ጉዳይ መወያየት ነው ያለብን። ስለያዝነው ጉዳይ ልንጨርስ የሚገባው እንጂ አንዱ የሆነ ነገር ሌላ ነገር አያስፈልግም። እያወራን ያለነው ስለ ሶፎንያስ ነው። ሶፎንያስ ላይ ጨርሰን ልንግባባ ይገባል። ካልተግባባንም በልዩነት ልንለያይ ይገባል እንጂ ሌላ ማስረጃ ማምጣት አያስፈልግም። ሲኞሪታዬ አንቺ ባልሽው ሰዎች እኔ ብትወጂኝ ብታዝኝልኝ ባህልን ያፈነገጠ ሌሎች ሰዎች ልጎዳ የምችልበት ስራ ሲኖረኝ ቅጥቅጥ ልታደርጊኝ ይገባል እንድመለስ። ገብቶሻል? ሶፎንያስ ያድርጊት ተፈጸመ፣ በማስረጃ ቀረቡ፣ ልጁም ታስሮ ነበር ተባለ። ከዛስ በኋላ ምን አለ?
አመሰግናለሁ። የራሱ ድምፅ ነው፣ ደውሎለት ነው። አመሰግናለሁ። ጸበል ገብቼ ብዙ ገዳማት አልቀበልም ብለውኝ ነበር፣ ግን በመጨረሻ ገዳም ተቀብለውኝ ገብቼ ጸበል ወስጄ ቅዱስ ቁርባን ወስጃለሁ አለ። በዛኑ ቀን ደግሞ እናቴን አጣዋት አለ። እኔ አሁን በቃ ተምሯል፣ ተስተካክሏል፣ ጩኸታችንን ሰምቷል። ልንደርስለት አሁን ወደ ነበረበት ልንመልሰው ይገባል ነው የኔ አባባል እንጂ ትናንትና ሲያጠፋ ትክክል አይደለም መባሉ አግባብ አይደለም ብሎ የሚል ሐሳብ ግን የለኝም። ሳጠፋ ትክክል ካልሆንኩኝ ለምን አልሞትም? ብዙ ሰዎች ከምገድል ብዙ ሰዎችን ከማጠፋ እኔ ብቻ መጎዳት ካለብኝ እኔ ልጎዳ። የኔ ሐሳብ ይሄን ነው። ሲኞሪታዬ እንዴ እሺ አብዬ ቀጥይ። እሺ እኔ ለማለት የፈለኩት መጀመሪያ ሶፎንያስ ላይ የልጁ መጥቶ እንዲህ ብሎኛል ብሎ ያጋለጠ ጊዜ ሐሳብ ተሰጠ። ምን ተብሎ እንደዛ ካለ ለምን ወደ ህግ አልሄድክም? ለምንድን ነው ወደሚመለከተው አካል ያልሄድከው ተብሎ ልጁ ተወቀሰ። ሶፎንያስ ደግሞ በሰዓቱ ራሱ ፔጅ ላይ ገዳም ገብቻለሁ ብሎ ጽፏላ፣ ይቅርታ ብሎ ማለት ነው። ከዛ በኋላ እናትየው የደረሰበትን ሁኔታ ላይ ያሉበትን ሁኔታ ላይ ከገዳም አምልጦ እንደወጣ ከእናቱ ውጪ እኔ በቀደም ለታ መጥቶ እንደዛ ህዝብ ፊት ያዋረደው እንደዛ ዋጋ ያስከፈለው ልጅ እንዲህ ብሎኛል ብሎ ቢል እኔ አላምነውም። ምክንያቱም እኔ የሁለት ወንድ ልጆች እናት ነኝ። ነገ ወንድሞች አሉኝ። ምን እንደሚገጥም ምን እንደሚፈጠር አላቅም። አንድ እውነታ ግን አውቃለሁ። እሱ ምንድነው እያንዳንዱ ሶፎንያስ ላይ ድንጋይ የወረወረው ሰው እሱ ቤት ውስጥ እንደዚህ አይነት ነገር ውስጥ ቢገባ እሱ ወንድሙ ቢሆን ያጋለጠው ልጅ ራሱ ሶፎንያስ ወንድሙ ቢሆን አደባባይ መጥቶ ሌላ ሰውን ሊጎዳ ስለሚችል አጋለጥኩት ብሎ እንደማይል ግን 100% እርግጠኛ ነኝ። ይህ ሁላ ከሆነ በኋላ ይህ ሁላ ከተፈጠረ በኋላ እናትየው መታ ከተናገረች በኋላ ሶፎንያስ እንዲህ ብሎ አልኮ ካለች አሚን ልክ አይደለም። ከዛ በፊት ሊሆን ይችላል እናትየው የሚያወሩትና አሁን ሶፎንያስ ያለበት ሁኔታ አሁን አሚን ከምታወሪ ጋር አይገናኝም ነው የኔ ሐሳብ። ገብቶሻል? ግን አንድ ማቀው እውነት እያንዳንዱ ኢትዮጵያዊ አይ ይሄ መሆን ስለነበረበት ነው ለሚለው የሱ ቤተሰብ ውስጥ እንደዛ አይነት ነገር ቢኖር አያጋልጡም። ዳትስ ዋይ እኔ አልስማማም ከእናንተ ጋር ምለው። እሺ ትንሽ እንስማው። ማሚ ምን እንዳለች እንስማላት። አይ አብሳላችሽን ጠይቃት። አሁን በሁለቱ ልከራከር ሳይሆን አሁን ቆይ የቆየ ይሁን ማይሁንም እንኳን አጋለጥከኝ ብሎ የፖስተውን ውሸት ነው ያልሽው ወይስ ከልቡ አይደለም ታሞ ነው የፖስተው ነው? አብሳላ የትኛው ፖስት እንትን አሁን ነው የሰማሁት። ቆይ በዛኛው ስልክ እኮ እየፈለኩት እንትን አንተ እንዲህ ስላረከኝ አመሰግናለሁ ወደ ፈጣሪ መለስከኝ። እማዬ ጽሁፎች ብዙ ጊዜ ኤዲት ይደረጋሉ። ጽሁፍ አይደለም ውዴ፣ በድምጹ ነው ያለው። ቪዲዮን ቆይ እየፈለኩት ነው። የበፊቱ ይሆናል የበፊት ያ ችግር የተፈጠረ ጊዜ ብሎት ሊሆን ይችላል። ለምንስ እንደዛ እንዲል እንደተደረገ እኔ በምን አውቃለሁ ውዴ? አይደለም አሁን ከ5 ቀን በፊት ይላል ፖስቱ ራሱ። አሁን ነው እኮ ፖስቱ ያወጣልሽ እናት ያዳም ችግር ይከርድ እየወጣው አሁን በሰማሁት መረጃ ማለት ነው እዛው እሱ ሰፈር ላይ ካለ ሰው ከዛ ከጸበል ከተመለሰ በኋላ ቤት ውስጥ እርስ በርሳቸው ይጣሉ እንደነበረ ከቤተሰብ ጋር ጥሩ ነገር ላይ እንዳልነበረ እነሱ ቤተሰቦቹ እሱ ባለበት ነገር መገለል እንደደረሰባቸው በዛ ምክንያት እሱ ላይ ጫና እንዲበዛበት እንደነበረ ያ ጫና ቤት ውስጥ ጸብ እንዲፈጠር እንዳደረገ ያንን ጸብ እነሱ ሸፋፍነው ራሱን ሊያጠፋ ነው ብለው ሚዲያ ላይ ቀድመው ማድረጋቸው። ሚውት አርጋ እንዴ! ቆይ ሚውት አርጋ። አንተ ማነህ? አውቀዋለሁ። ይሄንልሽ ማን ነው? አውቀዋለሁ። አሶቹ ጎበዝ። አውቀዋለሁ። አውቄያለሁ። ጎበዝ አውቄያለሁ። በደንብ ነው ያወቅኩ። ለምን እንደሆነ እኔ እደግፋለሁ አይደለም ያልኩት፣ ሶፎንያስን አሳዘነኝ ነው ያልኩት። ስራችሁን እደግፋለሁ አላልኩም። በደንብ ነው ማውቅ። በቃ እኔ ሚውት ከፍቼ የሚገርምሽ ስቆጫለሽ ብዬ እንጂ ይሄ ልጅ አወቅሽው ወይ እያልኩሽ ነበረ። እንደዚህ አይነት ነገርን ለማስፋፋት የሚመጡ ናቸው ደጋግ ነን የሚሉት። ደግፈው አይደለም ደግፈው ሳይሆን ቆይ አሚንዬ ደግፈው ሳይሆን ካሁን በፊት በሰራሃቸው ቪዲዮዎች ካሁን በፊት እንትን ባደረካቸው ነገሮች በደንብ ነው ማውቀ።
እናስገባዋለን እያልክ ስትፎክር ነበር። ኢትዮጵያ ውስጥ ይሄን ነገር ይዘን እንገባለን ስትል ነበር። አውስትራሊያ ያለው ልጅ ነው አውቄያለሁ። ቀጣፊ ጎበዝ እንዴ ቅሌታ። ስሚ የቱ አውስትራሊያ ያለው ኤርትራ ያ ቀጭኑ ልጅ ስሙ እናቲቷ ምን እንዳለች ያሳለፍኩትን ራሴን የማውቀው በጣም ነው ያዘንክለት። እባክህ በጣም አዝነለት ልትከራከር ነው። በጣም አቅጣጫህን ቀይረህ ቅርጽህን ቀይረህ አድርገህ እንደ ሸለመጥማጥ እንዳደርሽ ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር እላይ ሊገለብጥብኝ። ሆስፒታል ምናምን ስንወስደው አይቀመጥም ወሽንቴን ብሎ ያመልጠናል። እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነው። ብዬ ነው ሰው የደረሰልኝ። እናንተ ይሄንን መቆጣጠር አልቻላችሁም? ስልኩን መቀበል አልቻላችሁም? እንቅልፍ የለንም። ካሁን መጣዩ ነገር አረገናል ምናምን ነው ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወት አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። አላስገባህም። መጀመሪያ በአእምሮ ህመም በኋላ ላይ ደግሞ ከሱ ተሽሎት ወደ ስራ ከተመለሰ በኋላ ከባህል ወግና ስርዓት እንዲሁም ከሃይማኖት ባፈነገጠ መልኩ ነውር ተግባር ላይ ፈጽሞ እጅ ከፍንጅ ተያዘ በሚል በማህበራዊ ሚዲያ ተንቀሳቃሽ ምስሎችን የያዘ ቪዲዮ በስፋት ሲዘዋወር ነበረ። ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ ከወራት በኋላ ደግሞ በትላንትናው ዕለት ከህመሜ ተፈውሻለሁ፣ እግዚአብሔር መልካም ነገር አድርጎልኛል፣ አንገታችሁን ያስደፋችሁ ኢትዮጵያውያን ይቅርታ አድርጎልኝ ሲል በማህበራዊ ሚዲያ ገጹ በተለይ በፌስቡክ ገጹ ላይ ለቆ ነበረ። ኋላ ላይም የኢትዮጵያ ህዝብን ይቅርታ መጠየቁን የሚያወሳ የስልክ ልውውጥ አዳማ ካለ ወጣት ጋር ማድረጉም እንዲሁ ተለቆ ነበረ። አሁን ይህንን ቀረጻ ከማከናወናችን ከሰዓታት በፊት ደግሞ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ የሚል ይዘት ያለው ጽሁፍም አጋርቷል። የጋዜጠኛ ሶፎንያስ ዋሲሁን ቤተሰቦች እውነታውን ለማስረዳት እናት እትዬ ሰላምን በህይወት መኖራቸውን ለማሳወቅና ያሳለፉትን የገጠማቸውን የልጃቸውን የጤና ሁኔታ ለማስረዳት እዚህ ስቱዲዮአችን ተገኝተዋል። በያላችሁበት ቆይታ እንድታደርጉ በአክብሮት ጋብዛለሁ። እንኳን ደህና መጣችሁ እትዬ ሰላም። እንዴት ነዎት? እስቲ ራስዎትን አስተዋውቁልኝ። እኔ ያው ሰላማዊት ይባላሉ። የሶፎንያስ እናት ነኝ። አሁን ለሚወራው ወሬ ያው በህይወት አለሁኝ እግዚአብሔር ይመስገን። ይሄ የእሱ ችግር የአእምሮ ችግር ስላለበት እንደዛ ብሎ ነው ያስወራውና በህይወት አለው እግዚአብሔር ይመስገን። ከወራት በኋላ ነው አሁን በማህበራዊ ሚዲያ መልእክቶችን መልቀቅ የጀመረው። እርሶ ጋር ነበር? እርሶ ቤት ነበር? እኔ ጋር ነበር። አመት አልፎታል እኮ ይሄ ባርኮራ የሚባለው በሽታ ሲጀምረው እኛ አናውቅም። በቃ ይሄ የጉርምስና አለ አይደለ? የጉርምስና አነጋገር እየመሰልን በቃ እባክህ ተረጋጋ፣ ያነጫንጨዋል፣ ማታ ይላል። ለካ አላወቅንለትም ነበርና የአእምሮ እነዚህ እንትኖች አሉ አይደለ? እነሱ ሳይኮሎጂ የሚያጠኑ ኧረ ለምን አትወስዱትም? የአእምሮ ሕክምና ያስፈልገዋል፣ እዛ ብትወስዱት ይሄ ልጅ ይድናል ብለውን ይሄን አማከሩ። በአጋጣሚ ያው ስፖንሰር አግኝቶ በመሃል እንትን ተኝቶ ነበር ስጦታው ለአንድ ወር ተኛ። እዛው ክትትል ሲያደርጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምጦ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአእምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው፣ በቃ ሰውነቴ ማለቀ፣ ምግብ አልበላልሽ አለኝ።
ነው ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ወስም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይኸው አሁን እንደምታየው አንዱ ጋር ወስዳለ ስንል ይሽሎከለኩብናል። በቃ አሁን አምልጦ የወጣው አሁን ነው። ቀጠሮ ስላለኝ ተመልሼ እመጣለሁ። እናንተ ተወያዩ። እኔ ማንም ሰው ሲኞዬ እኔ ማንም ሰው ሚስ አንደርስታንዲንግ እንዲረዳኝ አልፈልግም። እሺ ሲኞ አንድ ሚውት አድርጊልኝማ ማቴ። እኔ ማንም ሰው ሚስ ማንም ሰው ሚስ አንደርስታንዲንግ እንዲረዳኝ አልፈልግም። ቢረዱኝ ሁላ ግድ የለኝም፣ ቢሌን አይከፍሉልኝም። ምክንያቱም ምድራዊም ኃይል ሰማያዊም ኃይል ፈራጁ እግዚአብሔር እንጂ የሰው ልጅ አይደለም። የሰዎች ልጆች በሚያረጉት ኃጢአት እኔ ፈራጅ አይደለሁም። እኔ ግን አዘ እናት ግን ኢትዮጵያ ውስጥ በብዙ አሉ ተብሎ በሚገመትበት ሀገር ሰክሰስፉል የሆነውን ግለሰብ እንደውም አንዲት እናት በሆነ ወቅት ላይ ልጄ እንዲሆነብኝ ገሌ ይባላል አግዙኝ ብላ በአደባባይ ስታለቅስ እሷን ኢግኖር ተደርጎ በስራው የተሳካለት እናቱን ያከበረ በጣም ብዙ ስራ የሰራ ሰውን ፈልጎ አምጥቶ እንዲዋረድ ከተደረገ በኋላ መጋለጥ ስለነበረበት ነው ሲባል ለምንድን ነው የሚጋለጠው አላልኩም። እኔ ኢትዮጵያ ውስጥ እሱ ብቻ ነው ያደረገው? ምን ወንጀል ሰርቷል? የሰራቸው ስህተቶች ከራሱ ጋር የተጻጻፉት። ሄጄ አወጣጣሁት ያለው ልጁ ሄጄ አወጣጣሁት ነክ አይደለህም ወይ አልኩኝ። ከዛ መሆኑን አረጋገጥኩኝ። ተሰብስበን ደበደብ ነው ጨዋታው። ሰው ደፍሮ አይደለም፣ ችግር አምጥቶ አይደለም። እኔ እመለሳለሁ ሲኞዬ። መጨረሻ ላይ ቤተሰብ ተበተነ። ያቺ ካባ የተለበሰችው እናት እግዚአብሔር ባይልላት በዘይት ተቃጥላ ልትሞት ነበረ። ወህኔ ነበረ የምትወረወረው። ልጁ የሄዱበት መንገድ እንዴት አድርገው አደባባይ እንዳወጡት ፈጣሪ ሁሉም ሰው ያውቃል። በሰዓቱ ምን ሲደረግ እንደነበረ እንዴት ሲሰደብ እንደነበረ ማለት ነው። ቀጠሮ ስላለኝ እኔ እወጣለሁ። ፍርድ ሰጪ ግን እግዚአብሔር ነው። መለሳለሁ ሲኞዬ። እና ሲቀጥል ደግሞ አብሳላት ያኛው ነገር ናት ወይ ለምትሉኝ የልጄን ድምጽ ሰማዋለሁ። አዎ ነኝ። ምን አባታችሁ ታመጣላችሁ? ነኛው ምን ወይ አባቴ ምንስ ይመጣል? ምንስ ታመጣላችሁ? ነኝ። እስኪ አሁን ኑና ቢለኝ ክፈሉልኝ። የሰው ልጅ እንዴት ልጆች አሉኝ ወንድሞች አሉኝ ነገ ምን እንደሚገጥመኝ አላቅም እንዴት አይልም? እኔ ደግፌ አይደለም በጭራሽ ልደግፍም አልችልም። እኔ ክርስቲያን ነኝ። ግን አንዳንድ ጊዜ እንደ ጤነኛ ሰው ለምን ልጁ ላይ ተዘመተበት? ለምን ይሁን ከስራው? ከዛስ እነማን ናቸው? ኢቢኤስን ስለማይመጥን ከስራው ከማን ነው? የሆነ ስራ ነበረው መሰለኝ ኢቢኤስ የሆነ አላቅም፣ ግን ጋዜጠኛ እንደሆነ አውቃለሁ። ከዛ ስራ ሪዛይን እንዲያደርግ ለድርጅቱ ደብዳቤ ሲጽፍ የነበረ ሲሯሯጥ የነበረ ልጁ ጌ መሆኑን እንኳን በስነ ስርዓት ሳይናገር ተመርምሮ ነክ ተብሎ አወጣጣውት ነው የሄዱበትና እግዚአብሔር አምላክ ልቦና ይስጣችሁ። እንደዛ የምታረጉ በቤታችሁ ቢገባ አታረጉም፣ አታጋልጡም። ወንጀለኛ ሴት የሚደፍር ነፍስ የሚያጠፋ የምትደብቁ ኢትዮጵያኖች አንድ ምስኪንን ሰው ሄዳችሁ አጋልጣችሁ እግዚአብሔር አምላክ በሰማይ ቅጣቱን ይሰጠዋል። እናንተ አይደለም ምድራዊ ቅጣት የምትፈርዱት። ወንጀለኛ እንኳን አሳዳችሁ እኮ አትይዙ። መጨረሻ ላይ የእናት ለቅሶ እናትን ለመግደል የትኛው ኢትዮጵያዊ ነው የገሊት ልጅ ጌ ነው ተብሎ ጎረቤት የሚያከብርሽ? አብረሽስ ቡና ትጠጫለሽ? ሲኞሪታ ምን ነበር የተጠበቀው? ምን ነበር ላይክ ቪዥን የምታስቡት ከዚህ ውጪ? ልጁስ ሄዶ ሌላ ህፃናት ቢበቀል ቢደፍር የሆነ ችግር ቢመጣ አሁን አይ ሶፎኒያስ እኮ ደፈረ ልትሉ ነው በዛው አፋችሁ አታፍሩም? ሌሎችስ ቢበቀሏችሁ ልጆች ቢበላሹ ብዙ እልህ ውስጥ በቀል ውስጥ የሚገቡት ለዚህ እኮ ነው። በጤነኛ መልኩ ማቹር በሆነ በኩል ችግራቸው ምንድነው መፈታት አለበት መታወቅ አለበት ተብሎ ሰው ቢነጋገር ይሶኬ። ሄዳችሁ ኢትዮጵያ ውስጥ ነፍ ጌና ሌዝቢያን አሉ፣ ዲስኮ ቤት አላቸው፣ ጭፈራ ቤት አለን፣ ህጋዊ ጋብቻ እናረጋለን በሚሉበት ኢትዮጵያ ውስጥ አንድ ሶፎኒያስን ሄዳችሁ አፈላልጋችሁ አወጣጣችሁ ፈትናችሁት መጨረሻ ላይ እንደ እባብ ጭንቅላቱን ቀጥቅጣችሁ አደባባይ አውጥታችሁት
እናትየውን በዘይት ሊቀቅላት ነበረ። አሁንም ቢሆን ተጸጽቻለሁ፣ ኃጢአቴን ተናግሬያለሁ። ልጁ እኮ የለም ኦልሬዲ ደን ይቅርታ፣ ይሄ ነው የሚሰማኝ። አም ሶሪ እኔ ልጆች እናት ነኝ። እንደ ሰውኛ የሚሰማኝ ስሜት ነው። በሰዓቱን ተቃውሜያለሁ። አሁን አለቀስኩኝ ስላመመኝ ነው እንጂ ምንም አይጸጽተኝም። ከደሙ ነፃ ነኝ እኔ እና አይደለም ጌ ሌዝቢያን ብትሉኝ I don't care. I'm living German. Yeah. ስለሆነ አሁን ነገሩ እየከፋብኝ ነው። አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አንብጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሑፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር። ብቻው ሁሉም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነው። ውብዬ ነው ሰው የደረሰን እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር እላይ ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናደርጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወት አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደዚህ ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምን ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉ ነገር። በቃ አሁን ጸበል ሂዷል ተጠምቆም ብሎ ያው ይድናል ተብሎ ነበር። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃ እና በጣም መድረሻውም መሄጃውም አናውቀውም። በቃ እዛ ነኝ ሲል እዛ ስንሄድ የለም፣ እዛ ነኝ ሲል እዛ ስንሄድ የለም እና በጣም ሄዳችሁ እየደወለ ነው የሚነግራችሁ፣ እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ ለዚህ ቢታይ እንግዲህ በፊት የሚያውቁት ስለማስ አይደለም። አሚን የለችም እንደ ይኸውልሽ ሲኞሪታ፣ አሁን ይሄ ልጅ አይምሮ አይሰራም። የሆነ ህፃናት የሆነ ነገር እንኳን ቢተናኮል አጋለጡትና አደባባይ አውጥተውት አልታሰረም ሁላ ማለት ነው። ወንጀል ቢሰራ የሰው ነፍስ ቢያጠፋ ምንም ነገር ውስጥ ቢገባ እንኳን ማለት ነው ኃላፊነት አይወስዱም። በቃ አንድ ግለሰብን አዋረዱ፣ እነሱ ጀግና ተባሉ፣ ልጁን ጊያሉ፣ ሰደቡት፣ ለቀቁት በአደባባይ። ልጁ አልታሰረ፣ በህግ ጠለላ ውስጥ አልገባ፣ ወንጀል አልተባለ፣ አልተፈረደበት። ይሄ ሰው የሆኑ ስራዎችን ቢሰራ ማነው ኃላፊነት የሚወስደው? አረ ሲኞሪታ ማነው ኃላፊነት የሚወስደው? ለእሺ ለምንስ ፐርፐዝ ነበረ ሲኞሪታዬ ልጁን ማጋለጥ የተፈለገው? የተፈለገበት ፐርፐዝ ጌ ስለሆነ ሳይሆን ሴክስፉል ስለሆነ ከስራው ለማፈናቀል ስለተፈለገ ዲፊኒትሉ ይሄ ብቻና ብቻ ነው። አለቀ። እውነቴን ነው የምልሽ። ምክንያቱም እሱ ጌ በመሆኑ ካጋለጡት ሰው ተደፈረ። አብዬ ወይ የዛን ጊዜ ዲሰምበር 5-6 ነው የተለቀቀው ቪዲዮ። ያ ቪዲዮ የተለቀቀው እና ዲሰምበር 9 እዚች ጋር ሆነን እያየን ነበር ቪዲዮ። የሆነ ምን አለ መሰለሽ ያኛው ራሱ እውነት ለመናገር ማለት ነው ዝም ብዬ እየገረመኝ ነው እንደዛ ያለኝ ሰውየው ባሌ ልበላችሁ። የዛን ጊዜ ባሌ ግን ይሄኛው ያጋለጠው ሰውዬ አለኝ። ያጋለጠው ሰውዬ ራሱ እኔ የሆነ ጥርጣሬ አለኝ አለኝ። እንዴት ምናምን ስለው ያጋለጠው ሰውዬ አስተውላችሁት ከሆነ የሚያወራው ሁሌ የሚያወራው በዩቱቡ መብታችን ነው ማለት
ሌላ ሰው እንትን እያልን አይደለም። እኔ አረ እንዴት እንደዚህ ምናምን ባክሽ፣ ያኛውስ ራሱ ምን እንደዚህ እንዴት እሱን አጥንቶ እንዴት ብሎ እሱን አጣርቶ እንዴት ብሎ እሱ ጋር ደረሰ አለኝ። ከምር ይሄ አሁን የአንድ ሰው ብቻ ችግር ነው ብለሽ ትያለሽ አለኝ። እንደዛ አለኝ። ያኛው ሰውዬ ራሱ በምን አውቆ ነው ወደሱ የሄደው? እንዴት አውቆ ነው ልብ ምናምን መጀመሪያ እኮ ልብ የሰጠው ያኛው እኮ ነው። ጠርጥሬ ልብ ሰጠሁት ያለው ያ ነው። እያየ ነው ማለት ነው። ከዛ አሁን ላይ ሁኜ ሳስበው ትክክል ነው። እንዴት ብሎ አገኘው? እንዴት አወቀው? የሚለውን ነገርን ዝም ብዬ ሳስበው በጣም እየተገረምኩኝ ነው። ግን እኛ ሁልጊዜ አሸናፊን አረል አሸናፊ ሲኞሪታ አይደለችም እንደዛ ያለችው፣ ባሌ ነው እንደዛ ያለው። እንዴት አውቆት ነው የሄደው? እሱ እንዴት አውቆት ነው እንገናኝ ምናምን ድረስ ቀጠሮ ድረስ የደረሱት? እንዴት አውቆት ነው ያለኝ። የሆነ ሌላ እዚህ ጋር ያልታየ ሚስጥር አለ አለኝ። እንደዛ አለኝ። ያው ወንድ እኮ ወንድ ነው የምላችሁ ለዛ ነው። እና አሁን ላይ ሁኜ ደግሞ ዝም ብዬ ደግሞ ሳስበው ያኛው ዝም ብሎ የሚያስተላልፈው የነበረው ዩቱቡ ላይ ካያችሁት ማለት ነው። ዝም ብዬ በጣም ነው የሚገርመኝና ወንድ ልጅ ፀጉሩ እንደዚህ ነው፣ እዚህ ጋር ደረቱ ላይ እንደዚህ ፀጉር ካለው እንደዚህ አድርገሽ ስንት ስትይለት ምናምን ብሎ ሁሉ ወሬው ሁሉ ወንድን እንዴት ማማለል ትችያለሽ የሚል ቪዲዮ ነው የሚሰራው በብዛት ማለት ነው ያኛው ልጅ። እኛ አናስብም እንጂ አሁን ላይ ሆኜ ሳስበው ማለት አናስብም እንጂ ወንድን እንዴት ማማለል ትችያለሽ ብላ መምከር ያለባት ሴት ብቻ ናት፣ ከይቅርታ ጋር ማለት ነው። ሴት ልጅ ነች። ወንድ እንዴት ብሎ ወንድ እንዲወድሽ ምን ማድረግ አለብሽ ብላ እንደዛ ነበረ። ስለ ወንዶች ስሜት ነው። ወንድ ልጅ ሆኖ ከሴት ልጅ ጋር ስለሚያረገው ስሜት እና ሴቷ ስትናገረው እንዴት አትራክት እንደምታረገው እሱ ነበረ የልጁ ኮንቴንት ማለት ነው። ብዙ ጊዜ ሰዎች እኮ በሰዓቱ ሲኞሪታ ተናግረዋል። የልጁ ኮንቴንት ራሱ በጣም የሚደብር ነገር ነው። ሁለተኛ የነሱ የሚስጥር ኮድ ወይም ደግሞ የሚነጋገሩበት ቃላት አላቸው። ያንን ራሱ ዮኒ ማኛውላ ተችተውታል። ቾኮላታ ነው whatever I don't know መድገም የማልፈልገው ቃል እንደዚህ ምናምን ሲለው ከዛ እሱ ራሱ እንዲህ ያለኝ እኮ እንዲህ ሊል ፈልጎ ነው እንዲህ ያለኝ እንዲህ ሊል ፈልጎ ነው ሲተረጉም ነበር። if you remember ግን ይሄኛው ግን ቪዲዮ ስላለው ተዘጋጅቶ ካሜራ አዘጋጅቶ ለዩቲዩቡ ቪው አገኛለሁ ብሎ ዳላር ሰራበታለሁ ብሎ በጣም ተዘጋጅቶ በግሩፕ ስለተዘጋጀና ስለገባበት ይሄኛው ነፃ፣ ይሄኛው አጋላጭ፣ ያኛው ደግሞ ተጋላጭ አርገን ጭፍጭፍ አደረግነው እዚህ ያደረስነው። እንደዛ ነው ያለው። እኔ በጣም ከማይደግፉት ሰዎች ውስጥ አንዷ ነኝ። ይሄን ነገር ማለት ነው አልደግፍም፣ አልቀበለውም። በቃ አልቀበለውም። መስማትም አልፈልግም። ማን ነው ልጁ ቅድም የገባው? የትኛው ልጅ ነው ቅድም የገባው? ሪፖርት ያስደርግብኛል አለ በዚህ እንትን በሚል ደግሞ መጥቷል። አሁን በዛኛው ሄዶ በሌላ አካውንቱ መጥቷል። እኔ በጣም ስለማውቀው ነው ይዤው ገባለሁኝ። ኢትዮጵያ ነው የሚለው እሱ ደግሞ እንደዛ ነው ፍከራው። በዚህ 5 ዓመት ውስጥ ኢትዮጵያ ውስጥ እናስፈርመዋለን፣ ነፃ እናደርገዋለን እያለ ነው የሚፎክርላችሁ እሱ። አሁን እኔ ጋር መጥቶ ማለት ነው እንደዚህ ሊል አንድ ሁኔታ እናውራ። ሲኞሪታ ቢያስፈርም ኦልሬዲ አብይ እኮ ተፈራርመዋል። ቢያስፈርም ባያስፈርም ኢትዮጵያ ውስጥ የሉም እንዴ? ጭፈራ ቤት የላቸውም እንዴ? አላቸው። እግዚአብሔር አላቸው እኮ እኔ ልንገርሻ አላቸው አሉ ኢትዮጵያ ውስጥ። እኔ ፖይንቴ እሱ አይደለም፣ ደጋፊያቸው አይደለሁኝም። እግዚአብሔር ልቦና ይስጣቸው፣ ወደ ቀልባቸው ይመለሱ። በፍቅር ወደ ቀልባቸው የተመለሱ ልጆች አሉ። ለምሳሌ ከእንግሊዝ የሚገባው የነበረው ልጅ አስታወሹ? እሱ ልጅ አሁን ትዳሩን አድርጎ በስነ ስርዓት እያስተማረ ይገኛል። በፍቅር ብዙ ነገር መመለስ ይቻላል። ሶፎንያስ የሄዱበት መንገድ ያ ነገር ስለሆነ ሳይሆን ምቀኞች ስለነበሩበት እኔ በምን ጉዳይ እንደተጣሉ አላቅም እንጂ እንደዛ ስለሆነ አይደለም ነው የኔ ዲፊኒትሊ። ገባሽ? አሁን ላይ ደግሞ አንተ እንዲህ ስላደረከኝ አሁን ጥሩ ሁኔታ ላይ ነኝ። ሶፎንያስ እንዴት ነው ጥሩ ሁኔታ ውስጥ ያለው?
በምን ፐርፐዝ ነው አሁን አንድ ማቹርድ ያልሆነ ሚዲያ የማይጠቀም ኢትዮጵያ ውስጥ ያለ ህፃን ወይ የሆነ ሰው እንደዚህ ቢደረግ ስታስቢ ሚዲያ ላይ የሚመጣ ይመስልሻል? አንቺ ልጅሽን ታወጪዋለሽ እንደዛ ቢገጥምሽ አታወጪው። ምን አይነት ጥቃት እንደሚደርስ እኮ አናውቅም። ለምንድን ነው ሰዎች በቀለኛ እንዲሆኑ ሰውን አታክድ እንዲያረጉ ሰውን እንዲገሉ የምታረጓቸው ነው የኔ ጥያቄ። ለምን ቤተሰብ ይሰቃያል? እናንተ ቤት ውስጥ ይሄ ነገር ቢገባ አታረጉትም ነው የኔ ፐርፐስ። ኃጢአትን ትጸየፋላችሁ ጸልዩ ኃጢአትን ትጸየፋላችሁ ይኸውላችሁ ኃጢአትን ትጸየፋላችሁ ጸልዩ ልጆቻችሁ እግዚአብሔር በበረከት እንዲያሳድግላችሁ ከእንደዚህ አይነት ነገር እንዲሰውርላችሁ። ቤትሽ ውስጥ ከመጣ ምን ጉድጓድ እንደሚውጠን አናቀውም። እኔ እናት ነኝ የ13 እና የ3 ዓመት ወንድ ልጆች አሉ። ገባሽ? ለዚህ ነው እውን በእኛ ቤት ቢመጣ ያን እናረጋለን ወይ? እውን የኛ ሰክሰስፉል የሆነ የተማረ ሙርቅ የሆነ ወንድምሽ ቢሆን እንደዛ ታጋልጫለሽ ታጋልጧለህ ወይ ነው በቃ። ምን አድርጎ ነው ሶፎንያስ እንደዛ የተጋለጠው? ሰው ደፍሯል፣ ወንጀል ሰርቷል። ሆኖስ ከሆነ ታሰረ ዛሬ ምን ወንጀል እየሰራ እንደሆነ ታውቃላችሁ? አደባባይ ሰውን እንዲበቀል ተደርጎ ይሄ ነው እኔ ያላስማማኝ እንጂ ደጋፊ አይደለም። እግዚአብሔር ልቦና ይስጣቸው። እውነት በቃ ይሄ ነው ጨርሻለሁ። እኔ ይቅርታ አውሪ። አይ እኔ እዚህ በሰለጠነው ዓለም ያው እንደምታውቁት ነው ሲኞሪታም እርግጠኛ ነኝ አብሳላትም የምታዩት ነገር ነው። ስልጣን ላይም ኃላፊነት ላይም ባለሀብትም ያው የታወቀ ነው። ታውቃላችሁ አይደለ? ዘርግተና እናውራውና ሁሉም የምንኖርባቸው ሀገሮች በዚህ ነገር ነፃነታቸውን አውጀው በሰላም በምን እየኖሩ ነው። የዛን ያህል አታክ እነሱ ላይ ለማድረስ ቀርቶ አንድ ቃል ብትናገሪ ከስራ ነው የምትባረሪው። እና እንዲህ አይነት ነገር አያጋጥም። በፍቅር እግዚአብሔር ብቻ ይጠብቅ እንጂ አሁን አንዲት እኔ የምሰራበት ቦታ ሄዱራ እንዲሁ ወጣት ልጅ እንደዚህ ትጠረጠር ነበር ያበሻ ልጅ ምናምንና በፍቅር ቤተሰቦቿ አቅርበው እንትን እንዳይሏት ከዛ በኋላ ደግሞ ርቀው ይሄዳሉ ወጣቶቹ። አየሽ ወጣቶቹ ርቀው ይሄዳሉ። ኢቭን የነጮቹ ወጣቶች ራሱ በፍቅር ለመመለስ እንትን በፊት ጊዜ በተለይ ከምናምን ዓመት በፊት አልተለመደም። የበለጠ በቃ ልጆቻቸውን ለመቀበል በጣም ከብዷቸው ነበር ራሳቸው እነዚህ አውሮፓውያኖቹ ራሳቸው እንኳን ሀበሻው ላይ ሊስፋፋ። አሁን ደግሞ አንድ ኤርትራዊ ልጅም እንዲሁ ራሱን አጠፋ ስላገለሉት። አስቢው ስላገለሉት ብቻ እንዳለ ፎቶግራፉን እንትን ማለት በቃ እንዳይደርስብን እንዳይመጣብን እንደዚህ ሲደረግ ምስኪን በሰው ሀገር ራስ አሜንን አስገቢያት ይቅርታ ማለት እግዚአብሔር ያኔ ሶፎንያስም እንደዛ ሲወጣ እንዳለችው ቀስ አድርጎ ልጁ በድብቅ ቢመክረውና ቢያስተምረው ተው ከዚህ ነገር አቁም አንተ ታዋቂ ሰው ነህ ሰዎችን አትበክል ብሎ አለበለዚያ አጋልጣለሁ ይሄን አርግባለሁ ብሎ በፍቅር እንትን ቢለው ጥሩ ነበረ። አሁን ግን ኦሬዲ ህይወቱ ተበለሻሸ። ይሄ ልጅ እንዳለ አብዛኞቻችን ድንጋይ ወርውረንበታል። ሁሉም እርግጠኛ ነኝ ማለት ይቻላል ይዛኔ በሚዲያ ወጥቷል። ምን ብሏል? ተወቅሷል። ምን ተብሏል? እና ይሄ ልጅ በቃ አሁን ህይወቱ የሱም የቤተሰቦቹም ህይወት ተበለሻሸ። እኔ እንጃ ከዚህ በኋላ ደግሞ በምን መልኩ ወይ በኢኮኖሚ ይሁን በምን መልኩ ታግዘው አትሊስት የሱና የእናትየው ህይወት ቢተርፍ ተመልሶ እንደ ድሮ መሆን እንኳን ባይቻል አትሊስት እናትየዋ ታሳዝናለች እና ኢኮኖሚም ቢሆን ተረድታ እሱም ደግሞ ሕክምና አግኝቶ ከአይምሮ ህመም ቢድን ጥሩ ነበረ እንጂ ሌላ ምንም ማድረግ አይቻልም። አሁን ኦሬዲ ሁሉ ነገር ረፍዷል። ብዙ ነገር ተበለሻሽቶበታል ይሄ ልጅ። በቃ እግዚአብሔር እንደዚህ አይነት ነገር እንዳያደርጉ እንደዚህ አይነት ችግር ያለባቸው ሰዎች ካገኙ ወይም ደግሞ እንደዚህ ካገኙ ምክር እንዲሰጣቸው ለመሰለሽ ሲኞሪታ እኔ ታሪካቸውን በጣም ነው የምሰማው። እግዚአብሔርን ነው የምልሽ በጣም አዳምጣለሁ። ብዙዎቻቸው ከልባቸው ሲያለቅሱ ሲያወሩ ከሰማሽ ፈልገውት የገቡ ሳይሆን ሳይፈልጉ የገቡ ላሉ ብዙ ስቶሪ አለ። እኔ በጣም አልቅሻለሁ። አንድ ቀን ይሄ እንግሊዝ ያለው የተቀየረው ልጅ ጋር ስሰማ ልቤ እግዚአብሔርን በቃ ሰው ከሆንሽ የሰው ፍጡር ከሆንሽ
እንደ ሰው የምታዝኙ ነገር አለ። ኦነስትሊ ስፒኪንግ እዚህ ጋር ያለ ሰው እኔ አብሳላት እንዲናት አለኝ አላለኝ ፈጣሪ ከሰማይ በራሱ እኮ ይቅር ባይ አምላክ ነው። እሱ ይቅር ይበላቸው፣ በቃ እሱ ይቅር ይበላቸው፣ እሱ ይጠብቃቸው፣ እሱ ወደ ቀልባቸው ይመልሳቸው። በአሁን ጊዜ እኔ አንድ እውነታ ብቻ ተይው አባቴ መጣ ወይኔ ፍቅር እና በብዙ አይነት መንገድ ሲኞሪታዬ አብቱ ቆያ እንደ እሺ ረፍዷል የሚባል ነገር የለም። ሰው ስጋው ካልተለየ ካልሞተ በቀር ረፍዷል የሚባል ነገር የለም። አንደኛ ይሄ ልጅ ነው፣ ትልቅ ሰው ሽማግሌ አይደለም። ሁለተኛ የራሱ የሆነ ፕሮፌሽን አለው። እንደው ወርደን እንኳን አናስተምረውም። አብቅቷል ረፍዷል የምንለው የሞተ ሰው ነፍሱ ከስጋው የተለየ ብቻ ነው። እና እንደዚህ ራሱ አንስት አስተያየት፣ ምክንያቱም ፍራስትሬት ስለሚያደርግ ለባለቤቱ ምንድነው የኔ ሐሳብ የላችሁ። ይሄ ደወለልኝ ብሎ ያለው ልጅ ምናልባት ድምፁ መስማታችን በመልካም ነገር ብዬ በቆጥረውም፣ ነገር ግን ልጁ ዩቲዩብ ላይ ነው የለቀቀውና ቢዝነስ አድርጎታል የዚህ ልጅን ህይወት ታውቂያለሽ። እኔ መንግስት ካለ እውነት መንግስት ካለ ህግ ካለ የሰው ህይወት እንዲጠፋ የማይፈልግ ካለ ይሄ ልጅን ምንድን ነው ብሎ ሀይ የሚለው የለም ወይ? አንደኛ መታመሙ ይታወቃል። ይህ ሰው የሀገር ባለውለታ ነው። ጋዜጠኛ የነበረ ሰው ነው። ትናንት ሲያገለግለን የነበረ ነው። ሌላው ቢያንስ እናት በዛ ስራው እናቱን ይረዳ የነበረ ነገር ነው። የሰራው ነገር ጥሩ ነው መጥፎ ነው ሲፈልግ መንግስት ጥሩ ሰርታ መጥፎ ሰርታ ብሎ በራሱ መንገድ ይቅጣው ከፈለገ። ነገር ግን ይሄ ፍሬዘር የሚባል ሰው ግን እውነቴን ነው የምላችሁ ዞሮ እሱ ይሄ ልጅ ደና ሆኖ ጸበል ገብቶ ጤነኛ ሆኖ ምናልባት የኔ ጥርጣሬ ዩቲዩብ ላይ ስለለቀቀበት ተመልሶ በሽተኛ እንዲሆን አድርጎት ይሆን? ሁላችሁም ጥያቄ ጭንቅላታችሁ ላይ አድርጉት። ማለት ሲያወራው ድምፁ የሶፎንያስ ነው። ድምፁ የሚገርምሽ ጤናማ ነው። ተመልሶ ወደዚህ ነገር ውስጥ ሲገባው ዩቲዩብ ላይ ከለቀቀበት በኋላ ነው ቢሆንስ ብለን እናስብ። ምክንያቱም ከዛ በኋላ አሁን ልጁ ይሄ ነገር እየሆነ ነው እየተባለ ነውና ለምንድን ነው መንግስት ከበቁጥጥር ስር የማያውለው? የሰው ደና ሲሆን ደና ሲሆን ድቁስ የተከተለው ልጁ በእጁ ነው። በቃ የሶፎንያስ ነፍስ በእጁ ነው ያለው። በቃ ልንገራችሁ። ታስታውሻለሽ? እበቀልሃለሁ እኮ ብሎት ነበረ። እበቀልሃለሁ። በዚህ ልጅ ነፍስ ቢዝነስ እየሰራ ነው። እሱ ታሞ ቆይ አብሱ አንዴ እሱ ታሞ ይሄ ልጅ ግን ገንዘብ እየሰራ እሺ አውሪ በቃ እሺ አውሪ አብሱ አውሪ እበቀልሃለሁ ብሎት ነበረ ነው ያ ይሄ ዩቲዩበሩ ብሎት ነበረ ለሶፎንያስ ጋዜጣዊ መግለጫ እንዲሰጥ ተጠርቶ የመጣ ጊዜ ጋዜጣዊ መግለጫ ከሰጠ በኋላ ያኛው ልጅ ምን አለው? የሆኑ ልጆች ልጁን አግኝተው መተውታል መሰለኝ ለዛኛው ማለት ነው። ሰው እያስፈራሩኝ ነው እንደዚህ እያደረጉኝ ነው ውሸቱን ታስሬያለሁ ባለ አስፈራሩኛል። ውሸቱን ምንም ያሳየን ማረጋጋት እና ምን አለው? እኔ እስካለሁ ድረስ ህይወትህን ነው ማመሰቃቀልልህ በቀልሃለሁ። ገና ብዙ ጉድ አለ። እንደውም ታብሌት ኮምፒውተርክ ላይ የሆነ እህቴ ላከችልኝ ምናምን ብሎ ነበረ ነው ኮምፒውተርህን ይዘንበታል እዛ ውስጥ ብዙ ጉድህን አለ። ሜቢ ይሄ ሰው እንደዛ ከሆነ ከራሱ ጓደኞች ጋር የራሳቸው ህይወት እንደሚያሳልፉ ኢትዮጵያ ውስጥ እንዳሉ የማያውቅ ኢትዮጵያ የለም። ምናልባት እዛ ውስጥ መረጃ ይዞበት ልጁን ለዚህ ደረጃ እንዲደርስና እንዲያብድ ተደርጎስ ቢሆን ህግ ካለ ይሄ ልጅ መብቱ ይጠበቅለት። ይህ ብዬ ስል ግን እኔ ይሄንን ነገር እንትን እያልኩኝ አይደለም። አትሊስት እንደዚህ አይነት ፕሮብሌም ገጥሟቸው ሲኞሪታ ተደፍሮ እንኳን ሆስፒታል ውስጥ የራሳቸው የሆነ ማገገሚያ እንዲኖራቸው የምክር አገልግሎት የሚሰጣቸው ቦታ እንዲኖራቸው ራሱ ያስፈልጋል አይደል እንዴ? ያስፈልጋል እውነት ለመናገር ማለት ነው። በዚህ ደረጃ መኖራቸው እየታወቀ ግን ሁሉንም ነገር ዘግቶ ህዝብን ማሰቃየት ተገቢ ነው ብዬ እኔ አላስብም። ምክንያቱም ወደድንም ጠላንም አሉ። አንዴ አብሱ ይልጨርስልሽ። ዋናው ነገር አሁን ይሄ ልጅ ዛሬ ህዝቡም ሳፖርት ቢያደርገው የዚህ ልጅ ነገር በህግ ቁጥጥር ስር ካልዋለና ይሄ ልጅን አንድ የሚለው ከሌለ የዚህ ልጅ ህይወት በእጁ ነው ያለው። ምክንያቱም ደህና ሲሆን የሆነ ነገሩን ዩቲዩብ መሸቀያ ካደረገው ደህና ሆኖ በመጣ ቁጥር የሚያደርገው ከሆነ እንጠይቃለን። መቼ ነው ላልሽው ቲጂ በዚህ ሳምንት ነው። ይኸውልሽ በዚህ ሳምንት እሱን ደውሎ ይሄን ካለው ከዛ ፌስቡክ ላይ እናቴ ጠፋችብኝ አለ። ከዛ በኋላ ይሄ ልጅ አሁን ባለበት ደረጃ ደረሰ። ስለዚህ
ከሁሉ በላይ ትኩረት ሊሰጠው የሚገባው ይሄ ዩቲዩብ ላይ እየወሰደ የሚለጥፈው እንዴትስ ሊደውልለት ቻለ? ለምን ደወለለት? ከደወለለትስ ዩቲዩብ ላይ ማጋራት ለምን ፈለገ? ለምንድን ነው መሸቀያ ማድረግ ያለበት የሚለው ነገር ሁሉም ሊያስብበት ይገባል። ገብቶሻል? መቼ ነው እንዴት ነው የሚለው ላይ ብዙ መቆም ስለማያስፈልግ ማለት ነው። አጋርቷል ዩቲዩብ ላይ ነው አዎ እንጂ በቀናነት ምናልባት ለእናቱ ሄዶ አይደለም ልጁ ሶፎንያስ ይቅርታ ጠይቆኛል ደህና ነው ብሎ ለእናቱ አይደለም የነገረው እሱ ዩቲዩብ ነው የለቀቀው። ስለዚህ አሁንም ወዳጆች ካሉት ጓደኞች ካሉት የኢትዮጵያ መንግስት ካለ ሶፎንያስ የሚባለው ልጅ የሰውን ህይወት ከማጥፋት ምንም ያልተናነሰ ድርጊት እየፈጸመበት ነው በዚህ ልጅ ላይ ያለው። በቃ ገሎታል በመሰረቱ በቃ እያመጣ ደህና ሆኖ ጸበል ገብቶ ጤነኛ የነበረ ድምፁ አንደበቱ ሁሉ ጥሩ የነበረ ልጅ መልሶ እንዲታወቅ አድርጎታልና ምናልባት ይሄ ሚስጥር ስለሆነ ማለት ሚስጥር ማለት ደውለሽ የተናገረው ነገር መልሶ ጎቶታል። የኔ ግምት ነው ይሄ ሶፎንያስን ጎቶታል። እንዴት ነው አብሰላት እኔና አንቺ ያወራነው ነገር ጤናማ እንኳን ነገር ሲሆን እንኳን ሚዲያ ላይ እኮ ሰዎች ሲሰሙብን እንዴት ትናገሪያለሽ ተባብለን እኮ እንጣላለን። በጣም ያናደደናል አይደለም የሚታዋቂ ሰው ሚዲያ ላይ ቀርቶ ማለት ነው። ስለዚህ ሶፎንያስ ድጋሚ እንዲታመም ያደረገው ይሄ ፍሬዘር የሚባል ልጅ ነው። በህግ ቁጥጥር ስር መዋል አለበት። ጓደኞቹ ሊያግዙት ይገባል። የኢትዮጵያ ህዝብ ይሄ ልጅ ለፍርድ መቅረብ አለበት። ምክንያቱም አይችልም ይሄንን ያለ ፍቃዱ ዩቲዩብ ላይ መልቀቅ መሸቀያ ማድረግ አይችልም። ልጁን በሽተኛ አድርጎታል። በራሱ መቆም እንዳይችል አድርጎታል። ኦሬዲ ገሎታልና ትላንት ያደረገው ምንም ይሁን ምንም ከድርጊቱ ተቆጥቦ ተጸጽቻለሁ እስካለ ድረስ ይሄን አክሴፕት አደርጋለሁ። ነገር ግን መሸቀያ ሲያረጋውና በየቀኑ ሲኮረኩመው ደግሞ እንደ አንድ ዜጋ ደግሞ እከላከልለታለሁ። ይሄን ያቋም ነውና ሁላችንም ልናደርግ የሚገባው ፍሬዘር ጋር የሆነ ነገር አለ ብዬ ነው ማስበው። ይሄ ልጅን እንዲቆጣጠር ያደረገው ነገር አለ ብዬ ነው ማስበው። አብሱ አመሰግናለሁ። እኔ ልቀጥል። ይቅርታ በጣም ማለት ብዙ ጊዜ ሰዎች ሲያወሩ መሀል መግባት ስለማልፈልግ ነው ጸጥ ያልኩት እስካሁን። አብሳላት እጅግ በጣም አመሰግናለሁ። ሲኞሪታ እኔ አይደለሁም ባለቤቴ ነው ብላለች። እጅግ በጣም ነው የማመሰግነው። ምክንያቱም እኔ ጋር የነበረ አስተሳሰብ ነው እዚህ ጋር አሁን ኤክስፕሌን ስታደርጉ የነበረው። አሜንዬም ውሃ ጠጥታ ከመጣች በኋላ ያመጣችው ኢሹ ይሄው እኔ አጨብጭቤያለሁ። በትክክል በቃ እኛ ምንድነው ወደ ሶሉሽን ነው መምጣት ያለብን። ያኔ ሲወገር ድንጋይ ያነሳን ሰዎች አለን። ያ ድንጋይ ነው ልጁን ለዛሬ እናቱ ላይ ዘይት እስከ መድፋት ድረስ ያደረሰው። ፍሬዘር ብቻ ሳይሆን የኛ ድንጋይ፣ የኛ ቡጢ፣ የኛ ኮመንት፣ የኛ በየቲክቶኩ ያወራነው ነገር ልጁን ዛሬ ያለውን ሶፎንያስ አድርጎታል። ሶፎንያስ ባለጌ ነው ሲባል ሁላችንም ባለጌ ብለን ነበር ስንል የነበረው። አንድ ሰው ባለጌ ሲሆን ግን እኔ የኔ ልጅ ባለጌ ብትሆን አምጥቼ ባለጌ ናት ብዬ አልልም። እቆነጥጣታለሁ ወይም ደግሞ ማረም በሚገባኝ መልኩ አርማታለሁ እንጂ ያመጣው ሶሻል ሚዲያ ላይ አረግጣት። እርግጠኛ ነኝ ሁላችንም ወንድማችን ቢሆን ኖሮ አናደርገው። ኢቭን ያወራውን ሰውዬ ኦፖዝ ነው የምናደርገው የራሳችን ፋሚሊ ቢሆን ኖሮ። ምክንያቱም ፋሚሊያችንን ደብቀን ማከም እንፈልጋለና። እኔ 100% ሶፎንያስ ወንድሜ ቢሆን ኖሮ ካለውበት ሀገር ሮጥ ብዬ ሄጄ አሳክመው ነበር እንጂ ከሚደበደቡት መሃል አይደለም። ስላልነበርኩኝም እግዚአብሔር ይመስገን። የእውነቴን ነው የምልህ። ገብቼ ኮመንት እንኳን ስሰጥ ስለ ፍሬዘር ብሎክ የተደረኩባቸው ቤቶች አሉ። ፍሬዘር ማን ነው? እንዴት ብሎ ሶፎንያስን ብቻ ሊያጋልጥ ፈለገ? ከሶፎንያስ ጋር ምን አይነት ሪሌሽን ነበራቸው? ቢፎር ኤንድ አፍተር ከምንስ አወቀው? እኛ ሶፎንያስን የምናውቀው ቲቪ ላይ ነው። ቲቪ ላይ ያየናቸውን ሰዎች በሙሉ በባትሪ እንፈልጋለን እንዴ? አንፈልግም። ይኸው ሲኞሪታን እዚህ ስንመጣ ደስ ብሎን እናወራለን። ሲኞሪታ ማንቱ ምንቱ ከባሏ ከእናቷ ከራሷ ውጭ የሚያውቃት የለም። ስለሷ የማጠነው እኔ ማን ነኝ? ስለዚህ አቶ ፍሬዘር ማን ነው መባል ነበረበት። በታይም አላልንም።
ኦኬ ይሄ ልጅ በፈለገው መንገድ ሆኖ ኢቭን እስር ቤት አላስወሰደው የሆነ ከስራው ነው ያፈናቀለው ከስራው ተፈናቅሎ ደሞዝ እንዳይበላ ራሱን እንዳይጠብቅ ነው የተደረገው ልጁ ከዛ በኋላ ልጁ በየቦታው እየሄደ ምን አድርጎስ እንደሆነ ቢኖ አናቅ እዚህ ጋር መነገሩ ጥሩ ነው አላችሁ ተነገረ ልጁ ሄዶ እስከዛሬ ስንት ሰዎችን በክሎ ይሆን እናቃለን ዊዶን ነው ስለተነገረን እንጠነቀቃለን ማለት አይደለም እምጠነቀቀው እናቱና እህቱ አብረውት በዙሪያ ያለው ሰው ሊጠነቀቅ ይችላል ሙሉ የኢትዮጵያ ህዝብ ግን እንዴት ነው የሚጠነቀቀው ከሶፎንያስ ውጭ እኮ ይሄው እየተደፈሩብን ነው ያሉት በሶፎንያስ ብቻ ነው እንዴ ፍሬዘር ሶፎንያስን ብቻ አጋልጦ ያቆመበት ሚንስ ምንድነው እሱ ማን ነው መታወቅ አለበት አፍተር ዛት ደግሞ ኦኬ ወንድማችን ሶፎንያስ ስቲል ነው ጉዳት ላይ ነው ያለው በእኛም ጉዲ በዛ ሰውየው ፖይንት አውት ባረጋውም ሰውዬ ምክንያት ከሱ አልፎ እናትየው ስቃይ ላይ ናቸው እናትየው የተሰቃዩት ትላንት አይደለም እኛ የመሰለን ትላንትና ነው አይደለ ዱቄት ስለደፋ ዘይት ሊደፋባቸው ስለነበር አካባቢው ላይ እናትየው በምን እይታ ነው እየታዩ ያሉት 7-8 ወር we don't know ሶፎንያስ ከትላንት ወዲያ መጀመሪያ አልጋ ላይ ተኝቶ አያሚን ሆስፒታል ብሎ ፖሰተ ትንሽ ደቂቃ ቆይቶ ደግሞ ቴንኪው ጋድ ወጥቻለሁ ሆስፒታል ብሎ ፖሰተ within 2-3 hours within 4-5 hours ደግሞ እናቴ ጠፋችብኛል one day ነው ይሄ ሁሉ እኮ one day ነው እንደው ህሊና ካለን አንድ ቀን ውስጥ አንዷ ፌስቡከር ናት እንዴ ሰው ያሞታል እንዴ ስልኩን ቀሙት ብላ ነው የፖሰተችው ምክንያቱም በአንድ ቀን ውስጥ 3 ሀሳብ ነው ያንዴ መሰለ ጀግና የስንቱ ሰው ቀልብ የያዘ ጋዜጠኛ በአንድ ቀን ውስጥ 3 ሀሳብ የጻፈ ሰውዬ ልጁን ፍሬዘርን ደውሎ ይቅርታ ጠይቆታል do we were with ፍሬዘር ወይስ ሶፎንያስ ጋር ነበር ደውሎ ሲጠይቀው ደውሎ እኮ አወራኝ ብሎ አሁን የኤአይ ዘመን ነው የሶፎንያስን ድምጽ እኮ በኤአይ ማምጣት ይቻላል ምን ይያላችሁኝ ነው can you tell me about that real ነው ብላችሁ even ራሱ ፍሬዘር አስጨርሽኝ even ፍሬዘር እገላለሁ ሌላ ታሪክ አወጣባለሁ ደውለ እንዲህ በለኝ ብሎትስ ቢሆን do you know ተገዶስ ደውሎ ቢሆን እናቃለን ነው ይሄን ሰውዬው እኮ ድኖ ስራ ሁሉ ገብቶ እየሰራ ነበር አይደል ተመልሶ ነው ከስራ ወጥቶ በስፖንሰር ምክንያት ትሪትመንት ተደረገለት ሆስፒታል መርፌ አልወጋም ብሎ ሆስፒታሉንም ጥሎ አቋርጦ ወጣው እኮ እሱን አቋርጦ ወጥቶ ደግሞ የመንግስት ሆስፒታል እናት ናትና ስለቸገራት ይዘው ትዞር ነበር እሱንም አልቻለችም ጸበል ወሰደችው ጸበል ደግሞ ይቅርታ አድርጉልኝ መርፌ መድኃኒት ሳትውጥ የትኛው ጸበል እንደሄደ ራሱ I don't know መድኃኒት አይቻልም ጸበል ከገባ ጸበል ብቻ ተባለ እንዴ እኔ HIV በሽተኞች መድኃኒት እየቃሙ ጸበል አሉ የትኛው ጸበል ነው የወሰዱት ከጸበል ሄዶ እኮ ከጎኑ ይሄ ፍሬዘር ተብዬ ተባይ ነበር በቃ ይቅርታ አድርጉልኝ to say like that አሁን እንደው ነገሮችን ማገጣጠም ባይሆንብኝ አንዳንድ ሰዎች 3-4 አመት ያንቺን አጀንዳ እያወራውኝ የገቢ ምንጭ ነሽ ብለው እንደሚሉት ቲክታክ ላይ ፍሬዘርም እንትናን ሳስበው በራሴ አስተሳሰብ የገቢ ምንጩ ነው ያደረገው በዛ ዮዲታዬ ቲጂ ተሳሳተችው ይኸውልሽ ኤአይ ነው ምናምን ታዩ እሱ ሁሉም ትልልቅ የሚባሉት የዜና አውታሮችም ይሄንን ነገር አጋርተውታል ቀደም አንቺ የከፈትሽበት ላይ ጋዜጠኛውም ስትናገር ነበር ይሄ ውሸት አይደለም ይሄ ውሸት ነው ብለሽ ከማለት ይልቅ ይሄ ልጅ ለምንድነው ማጋራት የፈለገው ለምንድነው ቢዝነሱ ያደረገው ከሌሎች ሰዎች ርቆ እሱን ብቻ ሊያገኘው ለምን ፈለገ የሚለው ላይ ነው እንጂ ፎከስ ማድረግ ያለብሽ ድምጹ አይደለም እኔ በደንብ ሳላረጋግጥ በነገርሽ ላይ በእርግጠኝነት መናገር አልወድም
በደንብ አድርጌ ብዙ የዜና አውታሮች ተናግረውት ቅድም የከፈሻ ጋዜጠኛም ጭምር ይሄ ውሸት ነገርም አይደለም። ሲቀጥል ደግሞ ላደረገው ይኸውላችሁ ትኩረት ማድረግ ያለባችሁ ድርጊቱ ተፈጽሟል ወይ ሰውየው አምኗል ወይ ይቅርታ ጠይቆበታል ወይ የሚለው ላይ በደንብ ትኩረት መስጠት እፈልጋለሁ። ገብቷችኋል? ይሄ ትላንትና ሲነገርም እንዲነበርኩኝ ዛሬም እንዲነበርኩኝ የሚለው ራሳችንን ነፃ ብናወጣው ተመልሶ ከችግርና ከጉዳችን እስካልተላቀቅን ድረስ ተያይዘን አንድ ላይ ነው። ዛሬም ኢትዮጵያዊ ህዝብ እርዱኝ ልጄን አድኑልኝ ያለችው እናት ዘሆል ነው። አላችሁኝ ያላላችሁኝ ከጎኔ ሆኑ ያላችሁኝ ራቁኝ ያላለችም። ስለዚህ ወደ መፍትሄው ስንመጣ ግን ምክንያቱም ሲኞሪቲ ይመስለኛል ቤቱን የከፈትሽው ምን ብናረግ ነው የተሻለ የሚለው ሐሳብ ይዛን የመጣችሁ ሰዎች እኛ ሀገር ላይ እንደውም ከህግ ከማስከበሩ በላይ ሚዲያ ላይ የሚያስጮኸው ጩኸት ሰዎች ከመጥፎ ነገራቸው እንዲቆጠቡ በተወሰነ መልኩ ያደርጋል ብዬ አምናለሁ። በተወሰነ መልኩ ምክንያቱም አንዳንዴ ለምሳሌ የሆነ ሰው እንዲያደርገ ሲባል ኃጢአት የሌለበት ይውገራት የሚል ግማሽ ደጋፊ ይመጣል፣ ግማሽ ያ አይደለም። በቃ ትክክል ያልሆነ ነገር ትክክል አይደለም እንበል። ይሄንን እርግጥ አድርገን እኔ መጥፎ ስራ ከሰራው አልምጣ በቃ ልትወቅሱኝ ልትገርፉኝ ይገባል። ልጄ ስለሆነ ወንድም ተውት። ልክ ነሽ ወንድሜ ቢሆን ደብቀዋለሁ ልጄ ቢሆን ደብቀዋለሁ አይላው። ልጄ ካልሆነስ ወንድሜ ካልሆነስ ነገ የሚያመጣውን ተጽዕኖ ራቅ ብለን ልናስብ ይገባል። ስለዚህ አሁን ሶፋንያስ ካለበት ነገር ራሱም ይቅርታ ብሎ ጠየቀበት ነገር አለ። ይሄንን አምኖበታል። ካለበት እንድረስለት። ይሄ ልጅ ግን በተለይ ፍሬዘር የሚባለው ልጅ እንደፈለገ እሱም እያገኘው ለምን አገኘው? እንዴት አገኘው? እንዴት ስልካቸው አልተለያየም? ምክንያቱም ያ ነገር ከፈጸመበት በኋላ ከተደበደበ በኋላ በተለይ ደግሞ ፍሬዘር ታስሬያለሁ ካለ በኋላ እንዴት ነው ግንኙነቱ? ምክንያቱም ይኸውላችሁ ዩቲዩብ ላይ ሲያሳይ ፍሬዘር እንትና ይሄ ፍሬዘር የሚባለው ሶፎንያስ ይላል ስልኩ ታውቃላችሁ? ሶፎንያስ ነው የሚለው። ለምንድን ነው ያልተለያዩት? እኔ ትልቁን ነገር እንድታስቡ ፈልጋለሁ። አንዳንዴ እኔ የለሁበትም ማለት ይሄ እኔ ንጹህ ነኝ ብሎ ይሄ ልጁ እሱ ነው እንዲያረገ ያለው ብሎ ማሳየት የፈለገበት መንገድን ጭምር አላምነው። ምክንያቱም የተገናኙበት መንገድ ዛሬን ሶፎንያስ ብሎ ስልኩን ሴቭ አድርጎ እንዴ ሊደውልለት ቻለ። በዛ ህመም ውስጥ ደግሞ ሶፎንያስ ስልኩን እንዴት አልቀየረም? እንዴት ስልኩን ይዞ ምክንያቱም መድኃኒት ሊወስድ የማይፈልግ ሰውዬ እናቱን በዚህ ልክ የሚያደርግ ሰውዬ እንዴት ስልኩን የመጀመሪያ ስልኩን ይዞ እስከዛሬም ቀጠለ? እነዚህ ነገሮች ትኩረት አድርጉበት። ከሁሉ በላይ ገብቷችኋል? የሚያድነውም የሚያተርፈውም በዚህ ሰዓት ይሄ ስለሆነ እና እኔ ሶፎንያስ ማነው ፍሬዘር የሚባለው ሰው ሀገራችን ህግ ካለ እውነት ወዳጆች ካላችሁ ሱፍ ለብሶ ሲያምርበት ብቻ ሳይሆን ጓደኛችሁ ሊሆን የሚገባው በችግሩም ጊዜ በመከራውም ጊዜ በህመሙም ጊዜ ከጎኑ ልንቆም ይገባል። ከጎናችን እኮ ሲጎልብን ለምን ጎደለ እኮ ልንል ይገባል። እውነት ሰው እኮ ሲሞት ብቻ አይደለም እንዲህ ነበርን እያለን አበባ ብናስቀምጠው። እስቲ ይሄን ባህላችንን እንቀይረን። ሲኞሪታ ጓደኛ የነበረች ከዚህ ከመሃላችን እኮ ተነስታለች። ለምን ተነስታለች ብዬ እኮ ላስብ ይገባልና እባካችሁ ጋዜጠኞች በዚህኛው ቲቪ ብንሰራ ጥሩ ገቢ እናገኛለን ብላችሁ የምታስቡ ከሱ ጋር ስትሰሩ የነበራችሁ ሰዎች አንድ ጓደኛችሁ ጎሏል፣ እሱን እንዴት ነው የምንመልሰው ብላችሁ ብታስቡበት። በተለይ የህግ አካላት ደግሞ ፍሬዘር የሚባለውን ሰው ግን ጠይቁልን። የዚህ ልጅ ነፍስ በእጁ ነው ያለው። ምናልባት ወደዚህም እንዲገባ ያደረገው እሱ ሊሆንም ይችላል። እንዲመልሶ ደውሎም እንዲለው ያስደረገው እሱ ሊሆን ይችላል። አልደውለም ብለን ከምናስበው በላይ ሊያስደውለው ይችላል። እንደዚህ በል ብሎ ሊያስብለው ይችላል። ምክንያቱም እሱ ዩቲዩብ ላይ ያቀረበው መሸቀያ ያደረገው ገብቶሻል? ስለዚህ ቀድሞ ምን ብሎ ሊሆን ይችላል? እንዲህ በል አለበለዚያ እንዲያረግብሃለው ሲለው ሶፎንያስ ደውሎ ያለውን ነገር አለው። ምክንያቱም ሚብስ ነገር ምናልባት ህይወቱን ሊያመሰቃቅል የሚችል ነገር እያስፈራራው ሊሆን ስለሚችል እንጂ አንድ የታመመ ሰው እናቱን ሊገል የሚፈልግ ሰው ሰውነቱ ያጣ ሰው የተጎሳቋቆረ ሰው በምንም ሚንስ ፍሬዘር ጋር ደውሎ በዚህ ልክ ኦርደሩን ጠብቆ ቃላት አመራረጡ የሚገርምሽ ማለት ነው። በዚህ ልክ ሊናገር አይችልም። አስጠንቶት አሸምድዶት ይሄን ካልክልኝ። ምክንያቱም ልጁ ተንደርድሮ ዩቲዩብ ላይ ያጋራው አስምሩበት። ይሄንን ዩቲዩብ ላይ ያጋራው ሸቃን የሸቀለበት ገቢ ያገኘበት። ስለዚህ እኔ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ፍሬዘር የሚባለው ልጅ በዚህ ልጅ ቁጥጥር ስር ነው። እባካችሁ ፍሬዘር የሚባለው ላይ ትኩረት እናደርግበት። ሶፎንያስን ማዳን የምንችለው ሱዳን የሚለውን አካውንት እስኪ አንብቢልኝ። ምንድን ነው የጻፈው?
ፍሬዘር ቦይፍሬንዱ ነበር በስራው ቀንቶ ቀድሞ አስበላው ፔሬድ። እሺ ምንም ይሁን ዛሬም ድረስ እናቱን ጠልቶ ከሱ ጋር ነው ግንኙነት ያለውና ይሄ ልጅ በዚህ ልክ የተጠጋው መንገድ እንደ አንድ ዜጋ ያሳስበኛል። ድርጊቱ ተፈጽሟል። ምናልባት በህጋው ወንጀለኛ ነው ባይባልም ራሱ የተጠቀመበት መንገድ አለ፣ እንደዚህም እንዲሁ የተፈለገበት መንገድ አለ። ግን ወንድማችን ማዳን የምንችለው ይሄ ፍሬዘርን በተለየ መንገድ ለህግ ስናቀርበው ነው ብዬ ስለማስብ ነው። ነገም እያስፈራራው ያሳብደዋል። እኛ ምንም ብንረዳው ስለሚያሳብደው ብዬ ነው። ግማሽ ሰውነቴ ግማሽ ጭንቅላቴ እንደዚህ ብሎብኛልና ልወጣ ፈልጋለሁ ከዚህ ነገር። እንት ያለሽ ቦጣ አብረን እንወጣለን። አሜን። ደግሞ ሌላ እንኳን ደስ ያለሽ ልበልሽ። ሜቢ 100% ሹር አይደለም ግን እንኳን ደስ ያለሽ ልበልሽ። በቀደም ስለ ሀረር ሰንጋ ምናምን ስትናገሪ ነበር። ለምን አቀርቡትም ስትይ ነበር። የሆነ ቤት ቀርቧየሁ። እሱ እኮ ድምጻችን ተሰማ እኮ አልናቸው። እንኳን ደስ ያለሽ ሄደው ነገሯት አመጣችሁ። ግን እኔ ላይቭን አላየሁም እና እንዴት ነበር? እንዴት አያችሁ? የተቆረጠ ነው ያየሁት እና እኔ የሶስት ደቂቃ ምናምን አሚን ልትነግረኝ ትችያለሽ? አላየሁም እኔ ላይቭ አልተመቸኝም። ስራ የልጆች እናት 5 ልጆች ሲኖሩ ከፍ ዝቅ ትላለህና በዛ ነው ላይቭን አላየሁም። የተቆራረጠውን ቪዲዮ ነው ያየሁት። እና ደግሞ በተቆራረጠው ሐሳብ ላይ ሮማን ቤት ጮኩኝ። ሮማን ቤት ገብቼ ተናገርኩና ከሮማን ቤት ወደ ሀቢባ የተገለበጥን። በደንብ እየሰማሁ ነበረ። መጀመሪያ ጮሹ እዚህ ሲኞሪታ ቤት ነው። መጀመሪያ እዚህ ነው የጮሹ። መጀመሪያ እዚህ ነው እኔ ሰማሁሽ አሚንዬ፣ የእውነት እዚህ ነው። ሮሚ ቤት ከዛ በኋላ ነው። መጀመሪያ እዚህ ነው። ምንጩ እዚህ ቤት ነው እንዴ? አሚን እያወራሽ ነው። ኔትወርኳ እኮ ይሄዳል አንዳንዴ። አለሽ እናንተ ወጥቼ ልግባ እንዴ? ምንድን ነው የሆነው ይሄ ነገር? ወጥቼ ልግባ እንዴ? የእሷ ኔት ነው እንጂ ያንቺ አይደለም። አንዴ ወጥቼ ልግባ መሰለኝ። ኦኬ እስከ 8 ሰዓት ምናምን ድረስ እንቆያለን። አንዴ ወጥቼ ልግባ እሺ። ፍሬዘር ጠለፈውን ለምን ጆን እያርክ የምትሄደው? ሰላም ምናምን አትለኝም እንዴ? ጅቦ ነው እኮ የሚያበጣብጣቸው። ስሚ ጅቦ ነው የሚያበጣብጣቸው እኮ እነ ሄለንን። ሰው አላወቀም። ሄለን ለፍርድ ትቅረብ ይላል እንጂ እኮ ጅቦ ነው የሚያበጣብጣቸው። ጅቦ እኮ ጆን እያደረገ ነው የሚሄደው። እና አሜን እያልሰማንሽም ከመጀመሪያ ያወራሽው ነገር ካለ አልሰማንሽም። ሰማሁሽ አይደለም? አላወራሁም። ጅቦ ነው የሚያበጣብጣቸው። ዋነኛ በጣባጭ ጅቦ ነው። እና ዘለሽ ጅቦ ጋር እንዴት ሄድሽ? እኛ እኮ ያወራን ጅቦ ጆይን ስላይቸው ጅቦ ጆይን እያለ ይወጣልና አንደኛ በጣባጭ እሱ ነው ብዬ ነው እየመጣ እንትን ነው። ሀረር ሰንጋ እኮ ያ ማን ነበር የሚባለው? ያ ባለፍየሉ ባለበጉ ባለበሬው ባለበሬው ምን ላይ ደረሰ? ምንድን ነው የተደረገው? ምን ተደረገ? መጨረሻው ምን ሆነ? ብራቸውንስ ተስማሙ ወይ? መጨረሻው ብትጠራ አልመጣም ማለች። ባል ደግሞ ተበድያለሁ ብሎ አውቆ ለሷ ሊከላከልላት መጣ። ያስፈራራው ኮማንደር ነው ምናምን ይዞበት ቤቱ ድረስ ሄደ። ከዛ ሀቢባ ቤትም ገብቶ በጣም አስፈራራው። ቪዲዮ አልከፍትም ማለት ግን ምንድነው ኬዝ ስላለብኝ የክስ ኬዝ ስላለብኝ ያለ ግን እሱ ቤት የሄደ ጊዜ ፎቶ ስላለው ፎቶ ቀረበ። እሱ መሆኑ ተረጋገጠ። ጥሩ ነው። በተለይ ደግሞ ይሄ የሞተ ምናምን የሚያርዱት ከነት አርጋው ራሷ ቆመ ያለችበት ቪዲዮ ሁሉ አለ። አሚንዬ ቆይ አንዴ ቆይ የኔ ፍቅር አንዴ